ንስሐ የሚገባበት መንገድ በነገራችን ላይ ክርስቲያኖች ኃጢአት በመንሰራበት መንገድ አዳም የሰይጣንን ምክር ሰምቶ ጸበለሷን ቀጥፎ የበላበት ያቺ ቀን ከእግዚአብሔር ይልቅ ማንን ማመን የጀመረበት ቀን። ስለዚህ ሰው ኃጢአትን የሚሰራው በዚህ መንገድ ነው ማለት ነው። ማንም ሰው ከኛ መካከል ኃጢአት የለብኝም ብሎ መናገር አይችልም። እንደዚህ ብሎ መናገሩ ራሱ ኃጢአት ነው። ኃጢአት ሰንሰለት ነው። ልንደርስበት ከምንችለው በጣም ብዙ ነገሮች ሊያርቀን የሚችል ብቻ ሳይሆን እንድንመስለው ከተፈጠረው ከእግዚአብሔርም የሚያሸሸን ነገር ምንድነው? ኃጢአት ነው። እግዚአብሔር ማናችንንም ኃጢአት እንድንሰራም ሆነ ኃጢአተኛ ሆነንም እንድንፈጠር አላረገንም። እየሰማችሁ ነው? በፍጹም አላረገንም። ኃጢአት የምርጫ ውጤት ነው። ኃጢአት መጀመሪያ የሚሰራው ክርስቲያኖች የሌለንን ነገር ከመፈለግ ሳይሆን ያለንን ነገር እጃችን ላይ ዕውቀት ካለመስጠት ነው። የመጀመሪያው ንስሐ ገቢ አባታችን አዳም ነው። ሲኦል እኮ ግን የተፈጠረው ለኛ አልነበረም። አይገርማችሁ? ለሰይጣንና ለመለክተኞቹ በተዘጋጀ በመለኮት እሳት እንዳትቃጠሉ አይደል የሚለው ካህኑ ሥርዓተ ቅዳሴያችን ላይ። ለኛ አይደለም የተፈጠረው። ለማንና ለማን? አይገርማችሁም? እኛ እግዚአብሔርን የምንታዘዘው ለኛ ያልተፈጠረውን ነገር እያየን እየፈራን። ንስሐ የምንገባው እውነት እግዚአብሔርን ወደነው ነው ፈርተነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱ በምሕረቱ የጠበቀን በእድሜያችን ልጅን ሰዓት ጨምሮም ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በርዕሱ ላይ በማስታወቂያው ላይ እንደተመለከታችሁት ዛሬ እንግዲህ የምንማረው ስለ ንስሐ ነው። ለትምህርታችን ርዕስ እንዲሆነን ግን ያው ሰው ንስሐ የሚገባው ኃጢአት ሲሰራ ስለሆነ ኃጢአትና ንስሐ በሚል ትምህርት እንማራለን። እስኪ ኃጢአትና ንስሐ በሉ። ድገሙት። አሁንም ድገሙት። ኃጢአትና ንስሐ በሚል ርዕስ እንማራለን። አምላካችን እንዲያስተምረን እንዲመክረን ቅዱስና መልካም ፈቃዱ ይሁንልን። ንስሐ በቤተ ክርስቲያናችን ውስጥ ካሉ ምስጢራት መካከል አንዱ ነው። ንስሐ ምስጢር ብቻ ሳይሆን በእርግጥ የሰው ልጆችን ታሪክም ጭምር የለወጠ ትልቅ የሆነም እግዚአብሔር የሰጠን በረከትም ጭምር ነው። ጸሎትና ንስሐ በነገራችን ላይ የሰው ልጅን ታሪክ የለወጡ ሁለት ትላልቅ ምስጢራት ናቸው ይላሉ አባቶቻችን። ሰው የሚጸልየው ጸሎት መለወጥ የጀመረው እንግዲህ በእመቤታችን ነው ይባላል። እመቤታችን ቅድስት ንጽሕት ድንግል ማርያም አካላዊ ቃል ኢየሱስ ክርስቶስን ለመጽነስ ከቅዱስ ገብርኤል ጋር የተነጋገረችበት የመጀመሪያዋ ንግግሯ የሰው ልጅ ጸሎት የተለወጠበትና ድሮ ይወርዳል ይወለዳል እያለን የምናወራውን አምላካችንን ወረደ ተወለደ ብለን ለማውራት ምክንያት የሆነን የእሷ ጸሎት ነው። ስለዚህ የእመቤታችን ጸሎት ጸሎትን የቀየረ ጸሎት ነው ይባላል። ንስሐ ጋር ስንመጣ ደግሞ ንስሐ ደግሞ የሰው ልጆችን በሙሉ ታሪክ የለወጠ ነገር ነው። የመጀመሪያው በደል በኋላም ላይ የምናነሳው ማለት ነው የሰው ልጆች ያጠፉት ጥፋት እንደ ጥፋትነቱ የምናስታውሰው ብቻ ሳይሆን ስለገቡት ንስሐ ደግሞ ወደ ኋላ ተመልሰን ደግሞ አምላካችን ያደረገላቸውን ምሕረትም ጭምር የምናደንቅበት ነውና ንስሐ ምስጢር መባሉ ንስሐ ታሪክን ቀያሪ መሆኑን ለማየት ግን አስቀድመን ስለ ኃጢአት ማወቅና መረዳት በጣም ያስፈልገናል። አንደኛ ስለ ኃጢአት መማር ያለብን ለምን መሰላችሁ? ንስሐ የምንገባው ምን ስለምንሰራ ነው። ብዙ ሰው ግን ንስሐ ሲገባ ኃጢአት የሆነውን ኃጢአት ካልሆነው መለየት በጣም ይከብደዋል። ለዛ ነው ብዙ ጊዜ መምህራንም ካህናትም ጋር ወይም ከሚያገኟቸው ሰዎች ጋር ሲነጋገሩ ራሱ ይሄ ነገር ኃጢአት ነው ሲባል ሰምታችሁ አታውቁ? ስለዚህ የኃጢአት የሆነ ጉድለት አለብን ማለት ነው። ስለ ኃጢአት ያለን ግንዛቤ ትንሽ እጥረት አላት ማለት ነው። ኃጢአት ይሁን አይሁን የምንለውን ነገር ለይተን ማወቅ ስለማንችል ንስሐ ስንገባ አብዛኛውን ጊዜ ላይ ይሄ ነገር ኃጢአት እኮ አልመሰለኝም ነበረ ለካ ኃጢአት ኖሯል ብለን ተመልሰን ወደ ኋላ ደግሞ እንናዘዛለን። ስለዚህ ቢያንስ በጥቂቱ ሰፊ ቢሆንም ስለ ኃጢአት አንድ ክርስቲያን ማወቅ ያለባቸውን ነገሮች አስቀድመን እናይና ከዛ ወደ ንስሐ እንሄዳለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ስለ ኃጢአት አንድ ሰው ሲነገርም ሆነ ሲማር አእምሮ ላይ ቶሎ የሚመጣው ነገር የኃጢአት ምንነት ሳይሆን ሁሉም ሰው ኃጢአት እንደሚሰራ ነው። ለዛ ነው ብዙ ሰው
ስለ ኃጢአት ሲሰማ ስለ ኃጢአትም ሲነገርም ሲያውቅ ምን እኔ ብቻ እኮ አይደለሁም ሁሉም ምን ያረጋል እንላለን፣ ይበድላል፣ ያጠፋል፣ እግዚአብሔርን ያሳዝነዋል እንላለን። እና ስለ ኃጢአት ቢያንስ ብዙ ዕውቀት ባይኖረን አንድ የሚያስማማን ዕውቀት ምንድነው? ሁላችንም ምን እንደምንሰራ ነው፣ ኃጢአት እንደምንሰራ እናውቃለን እናምናለንም ጭምር። ይሄን ሁሉም ሰው ኃጢአት ይሰራል የሚለውን ሰው ወይም አመለካከት ግን አንዳንዱ ጥሩ ለሆነ ወይም አሉታዊ በሆነ መንገድ ሲተረጉመው የሁሉም ሰው በደለኛነትና ጥፋት አጥፊነት ምድሪቷን፣ እግዚአብሔርን፣ ቤተክርስቲያንን ያስከፈላትን ዋጋ ስለሚያውቅ ሁሉም ስለበደለ አብሬን የምልበድል አይልም። የቤተክርስቲያናችን ሊቅ የሆነ አውግስጢን ሲናገር ምን ይላል? እውነት የሆነው ሁሌም እውነት ነው፣ ማንም እውነትን ባይደግፍም፣ ውሸት የሆነውም ሁሌም ውሸት ነው፣ ሁሉም ተባብሮ ቢሰራውም ጭምር ይላል። ኃጢአትም ኃጢአት መሆኗን ሁሉም ሰው ስለሚሰራው ተለውጦ ጽድቅ ነው ሊባል አይችልም። እየሰማችሁ ነው? ስለዚህ አንድ ሰው ሁሉም ሰው ኃጢአተኛ ነው፣ ሁሉም ሰው በደል ሰርቷል የሚለውን ሐሳብ አዎንታዊ ጥሩ በሆነ መንገድ ቢረዳው ሁላችንም ስለበደልን ከነሱ መካከል ሁሉም ንስሐ ባይገባ ቢያንስ እኔ ምን አረጋለሁ ይላል፣ ንስሐ ልግባ ይላል። ሌላው ሰው ግን ሁሉም በድሏል፣ ሁሉም አጥፍቷል የሚለውን ሐሳብ ግን እንዴት አድርጎ ሊረዳው ይችላል? እኔ ከማን እለያለሁ ብሎም ሊያስበው ይችላል። ሁሉም ከበደለ ሁሉም ጥፋት ካጠፋ እኔ ምን አመጽ አድቆኝ ነው ንስሐ የምገባው? ሁሉም ካጠፋ ሁሉም ከበደለ አብሮ ሁሉም ንስሐ እስኪገባ ድረስ እኔም ይህንን ኃጢአቴን ልስራና ልቀጥል ብሎ ሊያስብ ይችላል። እንዲህም በሉት እንደዛ ግን ስለ ኃጢአት ያለን አመለካከት እንዳልኳችሁ ሁሉም በደለኛ ሁሉም ኃጢአተኛ እንደሆነ ከማሰብ ይጀምራል ማለት ነው። ሌላው ደግሞ ስለ ኃጢአት የምናስበው ሐሳብ ላይ አብዛኞቻችን የሚስማማን ምንድነው? ትንሽም ሆነ ትልቅም ሆነ በማሰብም ይሁን በመናገር በድርጊት ኃጢአት መስራታችን ነው። ንስሐ የሚገባበት መንገድ በነገራችን ላይ ክርስቲያኖች ኃጢአት በምንሰራበት መንገድ ነው። ኃጢአት ሰው የሚሰራው በሐሳቡ በንግግሩና በድርጊቱ አይደለም። ንስሐም ሰው የሚገባው በሐሳቡም በንግግሩም በድርጊቱም ጭምር ነው። ንስሐ ለአብዛኞቻችን ግን የመጨረሻው ድርጊት ብቻ ነው ትዝ የሚለን፣ ማለትም ከንስሐ አባት ፊት ቆመን የምንፈጽመው ኑዛዜን ማለት ነው። ግን ያ የመጨረሻው ድርጊት ላይ ከመድረሳችን በፊት አብሮ ግን ማሰብም አለ። የበደልነውን እግዚአብሔርንም በድየዋለሁ ብሎ መናገር አለ። ያሰብነውን የበደልነውን እግዚአብሔር በድለንሃል ብለን የተናገርነውን እግዚአብሔር ደግሞ በፍጻሜ ከካህናት ፊት ቆመን ምን እናረጋለን ማለት ነው? ምን እናረጋለን? እንናዘዛለን ማለት ነው። ስለዚህ ሁለተኛው ስለ ኃጢአት ልናውቀው የሚገባው ነገር ኃጢአት በሚሰራበት መንገድ ምንም ጭምር እንደሚሰራ ነው። እየሰማችሁ ነው? ኃጢአት በምንሰራበት መንገድ መልሰን ምን እናረጋለን አልኳችሁ? ንስሐ እንገባለን አለ። አንድ ሰው ስለ ኃጢአት ሲማር አባቶቻችን ሲያስተምሩ እንደሚናገሩት ከሆነ 4 ነገሮችን ያስባል ይባላል። ማናችንም እነዚህ 4 ነገሮች በነገራችን ላይ አሁን የምንማረው ሰዎች ራሱ ልናስባቸው እንችላለን። አንዳንድ ሰው ስለ ኃጢአት ሲማር ስለ ኃጢአት ሲያውቅ ምን ብሎ ሊያስብ ይችላል? እኔ እንደዚህ ያክል ክፉ ነኝ እንዴ ብሎ ሊናገር ይችላል። ለምን መሰላችሁ? ኃጢአትን እንደ ቃሉ ትርጉም ማጣት ነው። ወይንም ደግሞ አባ ዱራታውስ የሚባሉ ጻድቅ እንደሚተረጉሙት ደግሞ ኃጢአት ማለት ዓላማን መሳት ነው ይላል። እስኪ ኃጢአት ማለት በሉ ምንን መሳት ነው? ዓላማ የተባለ ጌታችን ኢየሱስ ክርስቶስን መሳት ነው። እሱን ተከትሎ እሱን መስሎ አለመኖር ነው ኃጢአት ማለት ነው ብሎ የተረጉሞታል። እና ኃጢአትን በመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ባሉት በብዙ ክፍሎች ስንመለከት አንዳንድ ሰው ስለ ኃጢአት ሲማር የኃጢአትን ክፋትና ሰው የሚሰራውን በደል እየሰማ ሲመጣ እንዴ እኔም እንደዚህ ያክል ክፉ ነኝ እንዴ ብሎ ሊያስብ ይችላል። ምን ማለት ነው? ለምሳሌ የመጀመሪያው በደል ተብሎ የሚጠቀሰው በላይ በሰማያት ሳጥናኤል የሰራው ጥፋት ነው። እሱም ደግሞ የተሰጠውን የመላእክነት ጸጋ ይዞ ከማስቀጠል ይልቅ ያልተሰጠውን አምላክነትን መሻት ነው። ይሄ የሰይጣን በደል በነገራችን ላይ እኛም ጋር ሊመጣ ይችላል። ኃጢአት መጀመሪያ የሚሰራው ክርስቲያኖች የሌለንን ነገር ከመፈለግ ሳይሆን ያለንን ነገር እጃችን ላይ ዕውቀት ካለመስጠት ነው። ሰይጣን የፈለገውን አምላክነት ሽቶ ወዶ ስጠኝ ብሎ ከእግዚአብሔር ጋር ከመገዳደሩ በፊት ያለውን በእጁ የሰጠውን የመላእክነትን ጸጋ ማየትና መመልከት ይችል ነበር። ግን እሱን አልፈለገም፣ እሱን አልወደደም። ስለዚህ በደላ፣ አጠፋ። ከሱ ቀጥሎ ሁለተኛው በደል የሚባለው ግን በሰው ልጆች ዘንድ ደግሞ የመጀመሪያው በደል ተብሎ የሚጠራው ደግሞ የአዳም ስህተት ነው። የአዳምም ስህተት ከምን የመነጨ ነው ቢባል እግዚአብሔርን ካለማመን ነው። ብዙ ጊዜ ላይ መቼም ስለ አዳምና ስለ ሔዋን እንዲሁም ስለ እባቡ ታሪክ ተምራችኋል። አዳምን ያሳተው ምንድነው ሲባልም የምንሰጠው መልስ ምንቷን እባቧ ናት ያሳተችው እንላለን።
የምስራቅ ኦርቶዶክስ ቤተክርስቲያን ሊቃውንት ግን አዳምን ያሳሳተው እግዚአብሔርን የሚፈልገውን ነገር ማለትም ደግሞ እሱን መሆን መፈለጉ ሳይሆን አምላክን አለማመኑ ነው ይላል። የኃጢአትን ምንጩም በነገራችን ላይ ይሄ ነው። እግዚአብሔር ያቺን ሰይጣን ብትበላት ዕውቀትን ትገልጥልሃለች፣ እንደ አምላክ እንድትሆን ልታደርግ ትችላለች ያለውን ዕፀ በለስ እግዚአብሔር ደግሞ ምንድን ያለው? ይህችን በለስ በበላሃት ጊዜ ላይ የሞት ሞትን ምን ታረጋለህ አለው? ትሞታለህ አለው። አዳም የሰይጣንን ምክር ሰምቶ ዕፀ በለሷን ቀጥፎ የበላበት ያቺ ቀን ከእግዚአብሔር ይልቅ ማንን ማመን የጀመረበት ቀን። ስለዚህ ሰው ኃጢአትን የሚሰራው በዚህ መንገድ ነው ማለት ነው። ከእግዚአብሔር ይልቅ ማንን ማመን ሲጀምር ማለት ነው። ሰይጣንን ማመን ሲጀምር። አሁን ይሄ የምንነጋገራቸው ነገሮች እኔ ሰይጣንን መቼ አምኜው አውቃለሁ ልንል እንችላለን። ግን እግዚአብሔር አታርጉት እንዲህ ትሆናላችሁ ብሎ እኛ ደግሞ አይ ብናረገው ይሄን ልናገኝ እንችላለን ያልነው ነገር በሙሉ እግዚአብሔርን ከማመን ይልቅ ማንን ያመንበት ነው? ሰይጣንን ያመንባቸው ጊዜያቶች ነበሩ ማለት ነው። ከአዳምም ቀጥሎ ሌላኛው በጣም ጉልህ የወጣው በደል ደግሞ ኦሪት ዘፍጥረት ምዕራፍ 4 ላይ ያለው የአዳም ልጆች አቤልና ቃይል የሰሩት የመጀመሪያው ግፍ ማለት ነው። በእርግጥ አዳምና የአዳም ልጆች የነበሩት አቤልና ቃይል እንደምታሳውሱት ለእግዚአብሔር መስዋዕት ለማቅረብ ወጡ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። የቃይልን መስዋዕት ግን አልተቀበለውም እግዚአብሔር። ስለዚህ በዛ ተነሳስቶ ንስሐውን ኃጢአቱን ተናዞ ከእግዚአብሔር ፊት ለምን አልተቀበለኝም ከማለት ይልቅ አማራጭ አደረገው። የተሰማለትን ጸሎቱን አቤልን ምን ማድረግ ነበር? መግደል ነበር። ይሄንን ወደ መግደል ደረጃ ጥግስ ያደረሰው ምንድነው ብትሉ ቅናት ነው። ምንድነው? ቅናት ነው። ስለዚህ ቢያንስ እንኳን እነዚህ ነገሮች አሁን ያነሳናቸው በእጃችን ላይ ካለው ይልቅ የሌለውን መፈለግ፣ ከእግዚአብሔር ይልቅ ሰይጣንን ማመን፣ ሶስተኛው ቅናት፣ እንዲህ እያልን በእያንዳንዱ ክፍለ ምንባብ ላይ ያሉትን ኃጢአቶች ብንዘረዝር ሰው ስለ ኃጢአት ሲማር እነዚህን ነገሮች ሲሰማ የሚሰማው እነገሌ ኃጢአትን ሰርተው ነበረ ከማለት ይልቅ አብሮ አንተም እንዲህ አይነት በደል ሰርተሃል እየተባለ ነው። ስለዚህ አንዳንድ ሰው ስለ ኃጢአት ሲማር እንዲህ ሲባል ይጨንቀውና ሰውነቱን ውስጡን ህሊናው በጣም ጫና ሲያመጣበት እኔ ይሄን ያክል እኮ ነው ክፉ አይደለም ማለት መበደሉም በድዬ ሊሆን ይችላል፣ ግን ይሄንን ያክል ቃየልና አቤል እንደተደራረጉት ሰው ገድዬ አላውቅም፣ ይሄን ያክል ሰይጣን የእግዚአብሔርን መንበር እንደተመኘው እኔም ዙፋንህን ስጠኝ አላልኩትም ልንል እንችላለን። አንደኛው ሰው ስለ ኃጢአት ሲማር የሚሰማው እኔ ያን ያክል ክፉ ነኝ የሚለው ስሜት ነው። ሁለተኛው ደግሞ ስለ ኃጢአት ሲማር አንድ ሰው ሊሰማው የሚችለው ስሜት ምንድነው? እንደዚህ አይነቱ ትምህርት ለሚሰማው ሰው አሉታዊ የሆነ ስሜትና ራሱ ላይ ዳኛ እንዲሆን ያደርገዋል ማለት ነው። በሌላ ቋንቋ ደግሞ ራሱን ኔጌቲቭ የሆነ ስሜት እንዲሰማው ያደርገዋል። እየሰማችሁ ነው? በተለይ በ21ኛው መቶ ክፍለ ዘመን ላይ በጣም በብዛት ሰዎች እንዲያስቧቸው ከሚገደዷቸው ሐሳቦችና ቢያስቧቸው ይጠቀሙባቸዋል ከሚባሉት ነገሮች መካከል ጥሩ የሆነ ፖዚቲቭ የሆነ አስተሳሰብ ነው። አንድ ሶስት እናንተ ራሳችሁ ዳኛ ሁኑ። በጣም ስለ ራሱ ኃጢአት ቢያስብ ፖዚቲቭ ቲንከር ነው የሚባለው? መልሱ እንጂ ስለ ራሳችሁ ጉድለት ስለሌላችሁ ነገር በጣም ብታስቡ በጣም እኔ እንዲህ አይደለሁም ብትሉ ፖዚቲቭ ናችሁ ነው የሚባለው? ነው አይደለም? ይሄ ምንም ቅድስና አይጠይቅም፣ እውቀት ብቻ ነው። ስለ ራሳችሁ ጉድለት በጣም ብታስቡ እናንተ በጣም ጥሩ የሆናችሁ ፖዚቲቭ ሰዎች ናችሁ ነው የምትባሉት? ወይስ አንተ ስለ ራስህ ብዙ ኔጌቲቭ ነገር ታስባለህ? ይሄ ልክ አይደለም ነው የሚባለው አይደለ? ኔጌቲቭ የሆነ ሐሳብ ታስባለህ ነው የሚባለው። በተለይ ይሄኛውን ሐሳብ በጣም ስለሚቃረኑም ጭምር ነው ያለንባት ዓለም ስለ ራሳችን ጉድለትና ስለ ራሳችን አጭር የቀረንባቸውን ብዙ ነገሮች መስክረን እግዚአብሔር ሊረዳን ያስፈልጋል ከሚለው ንግግር ይልቅ አይ ይሄ ምንም የሚያቀተኝ ነገር የለም ስለ ራሴም ክፉ ከሆነው ይልቅ ላደርጋቸው የምችላቸውን ደግ ነገሮች ባስብ ይሻለኛል ብሎ ስለሚያስብ ብዙ ሰው ስለ ኃጢአት መማር አይችልም። ስለ ራሱ ኔጌቲቭ የሆነ ነገር ማሰብ ስለማይፈልግ ማለት ነው። እየሰማችሁ ነው? ኔጌቲቭ ነገር ማሰቡ ብቻ ሳይሆን ደግሞ ኃጢአተኛነትን የሚማር ሰው ስለ ራሱም ጭምር ይወቅሰዋል። ራሱ እንዴት ራስ ላይ እንዲህ ታረጋለህ? እንዴት በእንደዚህ አይነት ክብር እግዚአብሔር አምላክ ፈጥሮ ሳለ ክፉ ነገርን ማድረግ መረጥክ እያለ ራሱንም በደንብ አድርጎ ስለሚወቅሰው ያንን ራስን የመውቀስንም ስሜት ዓለም አትደግፈው። ራሱን አንድ ሰው አፕሪሺየት እንዲያረግ እንዲያሞግስ ራሱ ላይ አንድ ሰው ኔጌቲቭ የሆነ አሉታዊ የሆነ ነገር ከማሰብ ይልቅ አዎንታዊ ነገር እንዲያስብ ነው የሚፈልገው። ስለዚህ አንዳንድ ሰው ስለ ኃጢአት ተማር ተብሎ ሲጠየቅ መማር የማይፈልገው ስለ ራሱ ኔጌቲቭ የሆነና ራሱን በራሱ መውቀስ ስለማይፈልግ ነው ማለት ነው። ሶስተኛው ደግሞ
አንድ ሰው ስለ ኃጢአት ሲማር የሚሰማው ስሜት ደግሞ ምን መሰላችሁ? ኃጢአተኛ መባልን በጣም ይወደዋል። እየሰማችሁ ነው? ልክ አንድ ሰው ጎበዝ ነህ፣ በርታ፣ አንተ ጀግና ነህ ሲባል ጀግና መሆኑን ብርቱ መሆኑን ሲሰማው ለራሱ በጣም እንደሚያስደስተው ሁሉ ራሳችንን መርምረነው ካወቅን በጣም ኃጢአተኛ መባልን የሚወደው ሰው አለ። ይሄ በጣም ጥንቃቄ ያስፈልጋል። ስለ ኃጢአት የምንማራቸውም ሆነ የምንሰማቸው ነገሮች ክርስቲያኖች ቅጥነተ ሕሊና ወይም በደንብ አድርጎ ማስተዋል ያስፈልጋል። ራስን ኃጢአተኛ ነኝ ብሎ ከእግዚአብሔር ፊት መናገር የሚያስመሰግን ነገር ነው። ራስን ኃጢአተኛ ነኝ ብሎ መናገር ከእግዚአብሔር ፊት ያስመስግን እንጂ ጻድቅ አለመሆን ደግሞ እንደሚያስኮንን አትርሱት። ብዙ ሰው ራሱን ኃጢአተኛ ማለቱና ራሱን በደለኛ ነኝ ማለቱ የሚያጸድቀው ይመስለዋል። ለዛ ነው አባ ቢሾይ ካሜል የሚባሉ ጻድቅ ምን ይላሉ መሰላችሁ? ሰውን ከእግዚአብሔር ፊት የሚያስመሰግነው ያልሰራው ኃጢአት ሳይሆን የሚሰራው ጽድቅ ነው ይላሉ። እየሰማችሁ ነው? ራሳችንን በጣም ኃጢአተኛ ነኝ ብለን ስለወቀስ ነው ስለተናገር ነው የምንጸድቅ እንዳይመስላችሁ። ራሱን አንድ ሰው ኃጢአት በሽታ ነውና በሽተኛ ነኝ ብሎ ተደጋጋሚ ቢናገረው መድኃኒት ሊሆነው ይችላል? ይችላል? አይችልም። አይችልም በፍጹም። ራሱን በሽተኛ ነኝ ብሎና ህመሙን የሚያውቀው ሰው ወደደም ጠላም ለመፈወስ ምን ያስፈልገዋል? መድኃኒት ያስፈልገዋል። አንዳንድ ሰው ግን በሽተኛ መሆኑን ኃጢአተኛ መሆኑን የሚወደው ሰው አለ። ለምን መሰላችሁ? በበሽታ ላስረዳችሁ። አንድ ሰው ህመምተኛ ነው በሽተኛ ነው ከተባለ ብዙ ሸክም እንዲሸከም ይገደዳል። ከልብ እያሰባችሁበት ነው? አሁን ለምሳሌ በጣም የሆነ ሰው እጁን የሚያመው ሰው ካለ በሁለቱም እጁ እንዲሸከም ይገደዳል? ይገደዳል? አይገደድም? እሺ፣ ብዙ እንዲሰግድ ይገደዳል? አይገደድም። ሰውም ሲያየው ምን ይሰማዋል? ውይ ሲያሳዝን ይለዋል አይለው? ለብዙ ሰልፋዊ ነገሮች ቅድሚያ ይሰጠዋል አይሰጠው? ስለዚህ ይሄ ሰውዬ በሽተኛነቱን ይወደዋል። መዳን የማይፈልገው መዳን ሳይፈልግ ቀርቶ ሳይሆን ቢድን እነዚህ ጥቅማ ጥቅሞች ስለሚቀሩበት። ግልጽ ነው? ገብታችኋል? አንዳንድ ሰውም ኃጢአተኛ ነኝ ብሎ ራሱን በጣም አርጎ የሚወቅሰው ኃጢአተኛ በመሆኑና ራሱን በማለቱ የሚሰማው ብዙ ነገሮች አሉ። ለምሳሌ በጣም እኔ ኃጢአተኛ ስለሆንኩ ለራሴ አልጸልይም አንተ ጸልይልኝ የሚል ሰው ገጥሟቸዋል? አሁን እንዲህ አይነት ሰው ሰበበኛ ነው። ላለመጸለይ ምኑን ቅድመ ሁኔታ እያስቀመጠው ኃጢአተኛነቱን። ግን እኮ ክርስቶስ ከላይ ከሰማያት ወርዶ በምድር ሲመላለስ ጻድቃንን ሊጎበኛቸው ሳይሆን ምኖችን ሊያድናቸው ነው የመጣው። አያችሁት? ስለዚህ አንዳንዶቻችን ደግሞ ኃጢአተኛነትን በጣም የተስማማን ሰዎች አሉ። ቃሉ በጣም ይሄ ደስ ብሎን እየተንከባከብን የያዝ ነው ማለት ነው። ጻድቅ በባል እኮ ማንም ዞር ብሎ አያየኝም፣ ኃጢአተኛነቴ ግን በጣም ራሴን እንደዚህ አድርጌ መውቀሴም ሰውም እንደዛ ሲለውም ጭምር የሚደሰት ሰው ስለ ኃጢአት ራሱን ማስተካከል ያለበት ሰው ነው ይላሉ አባቶቻችን። አራተኛው ደግሞ አንድ ሰው ስለ ኃጢአት የሚሰማው ስሜት ምንድነው? እንደዚህ መባልን ስለ ኃጢአተኛነት መስማትን እንኳን ከቤተ ክርስቲያን ውጪ ሌላም ቦታ ሰምቻለሁና ቤተ ክርስቲያን ውስጥ ስመጣ ለምንድን ነው እንደዚህ የምባለው ይላል። እየሰማችሁ ነው? ምን ማለት መሰላችሁ? ቤተ ክርስቲያን ለአንዳንዶቻችን ልክ ቅዱስ ዮሐንስ አፈወርቅ እንዳለው ሐኪም ቤት ናትና ፍርድ ቤት አይደለችምና መተን ቤተ ክርስቲያን ውስጥ መባል የምንፈልገው የሆናቸውንና አሁን የጎደለብን ብዙ ነገሮች ሳይሆን ያልሆናቸውን ነገሮች መባልን የምንወድ ሰዎች አለን። ምን ማለት መሰላችሁ? አሁን ውጪ ላይ አንድ ሰው ኃጢአተኛ ነህ፣ በደለኛ ነህ፣ ክፉ ነህ ተብሎ ቢገፋ በተለያየ መንገድ ምንም አይገርመው። ምክንያቱም ዓለሙ ምንድነውና ክፉ ነውና ብሎ ይረዳዋል። ይረዳዋል? አይረዳውም? ቤተ ክርስቲያን ውስጥ ግን መተን ሌላው ሰው አንተ ኃጢአተኛ ነህ፣ ክፉ ነህ፣ ነውረኛ፣ ዘማዊ ነህና ልትጠጋ ይገባም ቢለው ምንድነው የሚሰማው? ዓለሙ የገፋኝ ሳያንስ እንዴት ቤተ ክርስቲያን እንዴት እግዚአብሔር ይገፋኛል ይላል አይል? ይላል። ግን ይህንኑ አይነት ስሜት ወይንም ደግሞ ስለ ኃጢአተኛነታችን ዓለም እንደገፋችን ቤተ ክርስቲያንም ደግሞም ጭምር ከተለያዩ ነገሮች ኃጢአተኛ ናችሁና ለተወሰነ ጊዜ መከልከል አለባችሁ ስትለን ጠልታን እንዳልሆነ ግን ማወቅ አለብን። ልዩነቱ እሱ ላይ ነው። ቤተ ክርስቲያን ልጆቿን እንደ ሐኪም ቤትነቷ በሽተኞች ናቸውና በሽታ አለባችሁ ተብሎ ሲነገራቸው ልጆቿ እየሰሙ ሐኪሙ ወይም ደግሞ ሐኪሟ ቤተ ክርስቲያን የምትላቸውን ነገር ለማድረግ መዘጋጀት ያለባቸው እንጂ ዓለም እንደሚዳኘን እንዴት ቤተ ክርስቲያን ሐኪም ቤቷም የሆነውን ነገር ፍርጥርጥ አድርጋ ትነግረናለች ብሎ መነወር የለባቸው። ለዛ ነው ብዙ ሰው ቤተ ክርስቲያን ሲመጣ አሁን በተለይ የ21ኛው መቶ ክፍለ ዘመን ክርስቲያኖች ሲጠሩ ራሱ ሹገር ኮትድ ክርስቲያንስ ነው የሚባሉት። እየሰማችሁ ነው?
ሹገር ኮትድ ማለት በጣም እንክብካቤ የሚፈልጉ ክርስቲያኖች ማለት ነው። ሰውነታቸውን፣ ህሊናቸውን፣ ውስጣቸውን ምንም የሚጎዳቸውን ነገር መስማት የማይፈልጉ እግዚአብሔር እንዲህ ጉድለት አለባችሁ ሲላቸው የነሱን ጉድለት ከማየት ይልቅ እንዴት ክብረነክ የሆነ ነገር ተናገረኝ ብሎ ወይም ተናገረችኝ ብሎ ቤተክርስቲያንን የሚያስብ አይነት የሆነ ክርስቲያን እየሆንን ስለመጣን እነዚህ አራት ጠባዮች አንድ ሰው ስለ ኃጢአት ሲማር የሚያነሳቸው ሐሳቦች እንደሆኑ አባቶቻችን ይናገራሉ። መጽሐፍ ቅዱስ ላይ ግን ወደ ውስጥ ገብታችሁ ስለ ኃጢአት ስትመረምሩ ምን ነገሮች ታገኛላችሁ? በጣም ብዙ ነገሮች። እነዚህን 3 ጥቅሶች ግን ጻፏቸው በቤት ገብታችሁ እንድታነቡት። አንደኛው የሮሜ መልእክት ምዕራፍ 3 ቁጥር 10 ሁሉ በአንድነት በድለዋልና ይላል ቅዱስ ጳውሎስ። እስኪ ሁሉ በሉ። በአንድነት በድለዋልና። ቅዱስ ጳውሎስ እቺን ጥቅስ ያነሳት መዝሙረ ዳዊት መዝሙር 13 ላይ ካለው ነው። መዝሙረ ዳዊት መዝሙር 13 ምን ይላል? እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። እሱን የሚያስብ የሚያስተውል የሚፈልግ ዘንድ እግዚአብሔር ከሰማይ ሆኖ አየ፣ ተመለከተ። ሁሉ በአንድነት በደሉ፣ ከነሱም መካከል አንዳች መልካም የሚያደርግ ሰው አልነበረም አለ እግዚአብሔር። እየሰማችሁ ነው? ይሄንን ጥቅስ ወሰደውና ሙሉ በሙሉ ቅዱስ ጳውሎስ ለሮሜ ለሚገኙ አሕዛብም ሆኑ ክርስቲያን ምን ብሎ ጻፈ? ሁሉ በአንድነት በደሉ አለ። እስኪ ሁሉ በሉ። በአንድነት በደሉ። አዎ ይሄንን በተጻፈበት የኦሪታዊ ወይም ደግሞ የብሉይ ኪዳን የመዝሙረ ዳዊት ጥቅስ ነው እንጂ የሚተረጎመው ልክ አሁን ላይ መጽሐፍ ቅዱስን ባልተገባ የሚተረጉሙት ሰዎች እቺን ጥቅስ ነው ይዘው በሁሉም ዘመን ላይ ሁሉም በእግዚአብሔር ፊት ኃጢአተኞች ስለሆኑ ማንም ጻድቅ ሊሆን አይችሉም ብለው የሚደመድሙት ይህን ጥቅስ ይዘው ነው። ቅዱስ ጳውሎስ ግን እያለ ያለው ሁሉ በአንድነት በደሉ ብሎ የሚያነሳው የብሉይ ኪዳኑን የመዝሙረ ዳዊት አንቀጽ ነው። መዝሙረ ዳዊቱ ላይ ያለው አንቀጽ ሲተረጎም ክርስቲያኖች ምን መሰላችሁ? እግዚአብሔር ሰማይ ከተባለ ከልዕልናው ዝቅ ብሎ በምድር ላይ ያሉትን ሰዎች ተመለከተ። እግዚአብሔር ከሰማይ ሆኖ የሰው ልጆችን መመልከቱ ከፍታውንና ልዕልናውን የሚያሳይ ነው። እርሱን ራሱ ስሙን ስንጠራው ልዑል እግዚአብሔር አይደለም ብንለው ነው አይደለም? ልዑል ማለት ምን ያረገ ማለት ነው? ከፍ ያለ ማለት ነው። ከሰማይ ሆኖ እግዚአብሔር የሰው ልጆችን ተመለከተ ማለት ከፍ ብሎ ልዑል ነውና እርሱ ልንደርስበት በማንችለው ቅድስና ሆኖ አየን ለማለት ነው። ሁለተኛው ከሰማይ ሆኖ እግዚአብሔር የሰው ልጆችን ተመለከተ ማለት ደግሞ ሰማይ ላይ ፀሐይ፣ ጨረቃና ከዋክብት ይመላለሳሉ። ፀሐይ፣ ጨረቃና ከዋክብት በሰማይ ላይ እንደሚመላለሱ በጽድቅ በንጽህና በቅድስና በሚመላለሱ በቅዱሳኑ ላይ ሆኖ እግዚአብሔር የሰው ልጆችን ምን አረገ? እስቲ ተመለከተ በሉ። ተመለከተ። ቅዱሳን በሰማይ ነው በምድር ነው ያሉት? እንዴ በምድር የሉም እንዴ? በሰማይም በምንም አሉ፣ በምድርም አሉ። በሰማይ ላይ ሆኖ እግዚአብሔር በራሱ ያያል። በምድር ላይ ባሉ በቅዱሳኖቹ እነሱም ሰማይ ይባላሉና በእነሱ ውስጥ ሆኖ ደግሞ ማንንም ጭምር ያያል፣ ሰው ልጆችን ያያል። ስለዚህ በቅዱሳኑ ላይ ሆኖ እግዚአብሔር እኛን ሲመለከተን ሁላችንም በአንድነት መበደላችንን አወቀ ለማለት ነው። እየሰማችሁ ነው? እሱ አንደኛ ስለ ኃጢአት ማወቅ ያለባችሁ ሁሉ በአንድነት መበደላቸው ነው። ለዛ ነው መጀመሪያ ላይ ራሱ አንድ ሰው ስለ ኃጢአት ምን ሐሳብ አለው ስንባባል ሁሉም ኃጢአተኛ ነው ወይም ሁሉም በድሏል እንላለን አይደል? የምንለው ከዚህ በመነሳት ነው። ሁለተኛው ደግሞ የዮሐንስ መልእክት ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ደግሞ ቅዱስ ዮሐንስ ወንጌላዊ ምን ይላል? ማንም ከናንተ መካከል ኃጢአት የለብኝም ብሎ ቢናገር እርሱ አስቀድሞ በደለኛ ነው ይላል። ማንም ሰው ከኛ መካከል ኃጢአት የለብኝም ብሎ መናገር አይችልም። እንደዚህ ብሎ መናገሩ ራሱ ኃጢአት ነው። እየሰማችሁ ነው? እኔ ምንም ኃጢአት አልሰራውም ማለት ራሱ እሱ ራሱ ኃጢአት ነው። ምሳሌ የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ አንድ ባለጸጋ ወደ ጌታችን ኢየሱስ ክርስቶስ ቀረበና እንዲህ አለው፣ መምህር ሆይ የዘላለም ሕይወትን እንድወርስ ምን ላድርግ አለው። ክርስቶስም እንዲህ አለው፣ ለምን ቸር መምህር ትለኛለህ? አንዱ ቸር መምህር እግዚአብሔር ብቻ ነው አለው። ቀጠለና ግን ክርስቶስ የለመነው ልመና መልካም ስለሆነ ትእዛዛቱን ጠብቅ አለው። ያ ባለጸጋ የትኞቹን አለው? ክርስቶስ እንዲህ አለው፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ እንዲሁም ደግሞ ባልንጀራን እንደራስ አድርገህ ውደድ አለው። ይሄ ባለጸጋ ለክርስቶስ እንዲህ ብሎ መለሰለት፣ እኚህን ትእዛዛት ከልጅነቴ ጀምሮ ፈጽሜያቸዋለሁ አለ። ስለዚህ ይሄ ሰው ራሱን ከእግዚአብሔር ፊት ጻድቅ ነኝ ብሏል አላል? ብሏል ማለት ነው። ትእዛዛቱን ጠብቅ ሲለው ምንም የጎደለኝ የለም ሁሉም ፈጽሜያለሁ አለ። ክርስቶስ ታዲያ ምን አለው? ይሄንን ሁሉን ትእዛዝ ስለጠበቀ አላመሰገነውም። ምን አለው? ፍጹም ልትሆን ብትፈልግ ያለን ሁሉ ሽጠህ ምን አድርገኛል?
ተከተለኝ አለው። ለዛ ነው አንድ ሰው ከሌላው ሰው ፊት ቆሞም ሆነ ከእግዚአብሔር ፊት ቆሞ እኔ ኃጢአት የለብኝም ማለት አይችልም። ምክንያቱም ኃጢአት ባይኖርበት የቀረው ጽድቅ ስለሚኖር ማለት ነው። እየሰማችሁ ነው? ኃጢአት ባይኖርበት የቀረው ጽድቅ ይኖረዋል። ግድ ነው። ሁሉንም ጽድቅ ሰርቻለሁ የሚል ሰው አለ? የለም። ጽድቅ የተለያየ ነው ራሱ የሚባለው እኮ በተለያየ መንገድ እግዚአብሔርን ልናገኝባቸው ምንችሎች በሮች አሉ ለማለት ነው እንጂ ሁሉንም በር ያንኳኳ እኮ ሊኖር አይችልም። ከአንዲቷ ከእመቤታችን ውጭ እመቤታችን ያልሰራችው ጽድቅ የለም። ሁሉም ጽድቅ አለባት። ለዛም ነው እሷ በሰማያት ያለው የጽድቅ መዝገብ በሙሉ እሷ ጋር አለ። ከሷ ውጪ ግን ሁሉም ሰው ሁሉንም ጽድቅ ሰርቷል ሊባልለት አይችልም። ግልጽ ነው? ገብቷችኋል? ጥሩ። ሶስተኛው ስለ ኃጢአት ከብዙ በጥቂቱ የምታገኙ ጥቅስ ደግሞ መዝሙረ ዳዊት መዝሙር 50 ያለውን የንስሐ ጸሎት ነው እና ልበ አምላክ ቅዱስ ዳዊት ደግሞ ስለ ኃጢአት ሲናገር ምን ይላል? አንተን ብቻ በደልኩ በፊትህም ክፋትን አደረግኩ ይላል። እስኪ አንተን ብቻ በሉ። በደልኩ በፊትህም ክፋትን አደረግኩ። እውነት እንነጋገር ከተባለ ኃጢአት ስንሰራ የበደላችሁት እግዚአብሔርን ብቻ ነው? የበደልነው እግዚአብሔርን ብቻ ነው አይደለም? እሺ በምሳሌ ላስረዳችሁ። ይህን የተናገረው ራሱ ልበ አምላክ ቅዱስ ዳዊት ነው። በረከቱ ለሁላችን ትድረሰን። ልበ አምላክ ቅዱስ ዳዊት ይህን ንግግር የተናገረው በጣም ብዙ ኃጢአት ከሰራ በኋላ እግዚአብሔር መጥፋቱን ስላልፈለገ ነቢዩ ናታንን ላከለትና የሱን የራሱን ጥፋት በምሳሌ ወይንም ደግሞ ሊረዳው በሚችለው ፍርድ ሊሰጥበት በሚችለው መልኩ አስቀመጠለት። አንድ ባለጸጋ ነበረ ብሎ ያ ባለጸጋ ዳዊት ነው። ሲሰማው ግን ዳዊት መሆኑን ራሱ ዳዊት አላወቀው። ታሪኩን ነግሮት ልክ ሲጨርስ ግን አንተ ብትሆን ምን ታረጋለህ አለው ናታን። ይህንን አይነቱን ሰው እቀጠዋለሁ፣ ይህንን አይነቱን ሰው ፈርድበታለሁ አለ። ልካ ልብ ሰጥቶ ሲያስበው ግን የፈረደበት ራሱ ላይ ነው። ጥፋቱን አጥፍቶ የተገኘው እሱ ስለሆነ ማለት ነው። ዳዊት ይሄንን ንግግር ሲናገር ግን ምን በደል አጥፍቶ ነበር የምትሉ ከሆነ አንደኛ ሰው ገድሎ ነበር። በእርግጥ እሱ ራሱ ሰው አልገደለም፣ ግን ሰው አስገድሎ ነበር። ኦሪዮን የሚባለውን የጦር መኮንኑን ቤርሳቤ የምትባለውን ሚስቱን ለመውሰድ ብሎ ጦሩ ከበዛበት ሰልፉ ከጠነከረበት ቦታ ላይ ፊት ለፊት ትታችሁት ሂዷል። እንግዲህ ዳዊት ይሄንን ቢያዝም አንዳንዴ ስታስቡት ጥለውት የሄዱት ወታደሮቹ ራሱ በጣም ነው የሚያሳዝኑት። ለምን መሰላችሁ? በጣም ብዙ ጦር አውድማ አብረው ተዋግተዋል። በጣም ብዙ ነገር አብረው አይተዋል። ከዳዊት ከኦሪዮ ሰራዊቶች ጋር ማለት ነው አብረው ሆኑ። ኦሪዮን ግን ዳዊት ስላዘዛቸው ብቻ ብለው ሰልፉ የበረታበት ቦታ ያለምንም ርኅራኄ ጥለውት ሄዱ። ተገደለ። ኦሪዮ መሞቱን ሲሰማ ማንም ሊቀናቀነው ስለማይችል ቤርሳቤህን ወሰደ። የዳዊት ሁለተኛው ኃጢአቱ ምንድነው? ኦሪዮን ሳያስገድል ሚስቱን መውሰድ ይችላል? አይችልም። ንጉሥ እኮ ነው። ምንም የሚያቀተው ነገር የለም። ግን ፍርሃቱን አያችሁት? ኃጢአተኛ ፈሪ ነዋ። በኋላ ላይ ወስጄዛ ብሎ ሊያወራ ይችላል ብሎ ስለፈራ ዳዊት መጀመሪያ የሚያወራበትን አፍ እንዲገደል አደረገ። ለዛ ነው ኃጢአት የሚሰራ ሰው የሚናገርበት ሰው በበዛበት ቦታ ኃጢአት አይሰራም፣ እንደው ካልተለማመደው በቀር ማለት ነው። ኃጢአት አብዛኞቻችን የምንሰራው በጨለማ ነው ወይስ በብርሃን? በጨለማ መርጠን የምንሰራው ለምንድን ነው? የሚናገር ሰው ምን እንዳያረገን እንዳያየን ነው። ስለዚህ ዳዊትም ኃጢአቱን ሲሰራ ሰው እንዳያየው ካየውም እንዳይናገርበት ኦሪዮን አስገደለ። ሚስቱን ቀማ። ሚስቱን ከቀማትም በኋላ ደግሞ ከሚስቱ ወለደ። በእርግጥ ልጁ ሞቶበታል ወዲያውኑም ብዙም ሳይዘልቅ። ስለዚህ ዳዊት ማንም በድሏል ብትሉ አንደኛ ኦሪዮን በድሏል፣ ምክንያቱም የሰው ደም አፍስሷል። ቤርሳቤህን በድሏል። ምንም እንኳን ንጉሥን እንድታገባ እድል ቢሰጣትም እሷም ደግሞ ትዳሯን ስለፈረሰች ትዳሯንም ጭምር ስላልፈለገች መጀመሪያውኑ እርሷንም ጥፋት አጥፍቶባታል አብሮ በመተኛቱ። ሶስተኛ ወታደሮቹን በድሏቸዋል። እሱ ራሱ ወርዶ ባይገልም ወታደሮቹ ግን ሄደው እንዲገሉ ስላዘዘ ወታደሮቹ እጅ ላይ ሁሌ የኦሪዮ ደም እንዲጮህባቸው አድርጎባቸዋል። ስለዚህ ዳዊት የበደለው እግዚአብሔርን ብቻ ነው አይደለም? ግን ሲጸልይ አንተን ብቻ ምን አረኩ ነው ያለው? አዎ አንተን ብቻ በደልኩ ያለው ለምን መሰላችሁ? አንተን ሕግህን ባልተላለፍ ኖሮ ኦሪዮንንም ባላስገደልኩ ቤርሳቤህንም ባልቀመው የሰው ደም እንዲጮህባቸው ወታደሮቹንም ባላረኩን። እግዚአብሔርን የመተላለፍ ውጤት ነው ከሰው ጋር የሚያጋጭ። እየሰማችሁ ነው? ጥሩ። ስለዚህ ቢያንስ እነዚህን ሶስት ጥቅሶች ስለ ኃጢአት ሁሉን መበደሉን፣ ማንም ከእግዚአብሔር ፊት ጻድቅ ነኝ አለማለቱን፣ ሶስተኛም ደግሞ ሁሉንም ብንበድል መጀመሪያ ማንን የመተላለፋችን ውጤት ነው? እግዚአብሔርን የመተላለፋችን ውጤት እንደሆነ እንድናውቀው ያስገድደናል ማለት ነው። ሌላው ስለ ኃጢአት ማወቅ ያለብን ነገር ደግሞ
ኃጢአት በመልአት የሚሰራ ወይም ደግሞ ሁሉም ሰው የሚሰራው ከሆነ ለምንድነው ታዲያ እኛ ራሳችንን የምንጠይቀው ብለን ደግሞ እንጠይቃለን። አንድ ጸሐፊ ነው ይባላልና ሲናገር ምን ብሎ ተናገረ መሰላችሁ? በዚህ ዓለም ላይ ያለው ትልቁ ችግር ማን ነው ብሎ ጠየቀ። የዚህ ዓለም ትልቁ ችግር ማን ይመስላችኋል? አሁን አይምሯችሁ በእርግጠኝነት ማን እንደሆነ እኮ ታውቁታላችሁ። እንደው ፈርታችሁ ዝም አላችሁ እንጂ እሺ ተውት እና አናስፋው ለዓለም ጠበብ አድርገን አሁን የዚህች ሀገራችን ችግር የማን ተጠያቂነት? ችግር የለም ሰው ብላችሁ እለፉት፣ ምንም እንትን የለውም። ግን ያው ልባችሁ ያውቃል እኮ ማለት የምትፈልጉትን እንትናማ ገሊትማ ምናምን የምንለው ነገር ስላለ ማለት ነው። እና ይሄ ሰው የዚህ ዓለም የሁሉም ችግር ተጠያቂነት ማን ነው ተብሎ ሲጠየቅ እኔ ብሎ መለሰ። እንዴት ነው አንድ ሰው ለዓለም ሁሉ ችግር ተጠያቂ የሚሆን? አስባችሁታል? አሜሪካ ለሚሰራ ጥፋት እናንተ ምን አጠፋችሁ? እግዚአብሔርን የማያውቁት የምንላቸው ሰዎች ወይም አያመልኩትም የሚባሉ ጣዖት የሚያመልኩ ህዝብ ያለበት ዓለም ላይ እኛ ያጠፋነው ጥፋት ነው ብለን እንጠይቅ ራሳችንን ራሱ ተነግሩት አይ ትንሽ በዛ እንኳን ያሰኛል አይደል? እዚህ እግዚአብሔርን የሚያምነው ሰው መካከል ላይ እኔ በድዬ ነው እንዲሆነው ብል እሺ ጥሩ። እንዴት እግዚአብሔርን የማያውቁት ሰዎች ላጠፉት ጥፋት እኔ ራሴን በደለኛ ነኝ ብዬ ልወቅስ እችላለሁ ይላል ሰው። ግን ይሄንን በመሰረቱ መጽሐፍ ቅዱስ ላይ ታገኙታላችሁ። ትንቢተ ዮናስ የዚህ ማሳያ ነበር። የ40 ቀን ጾምን ከጨረስን በኋላ በቀጣይ የምናገኘው ከጋድ በኋላ ያለው ጾም ጾመ ነነዌ። ጾመ ነነዌን የምታስታውሱት ከሆነ የነነዌ ሰዎች የጾሙት ጾም ነው። የነነዌ ሰዎች ሲጀመር እግዚአብሔርን አያመልኩትም። እየሰማችሁ ነው? አሕዛባውያን ናቸው። እግዚአብሔር ግን ለነብዩ ለዮናስ መልእክት ላከለት። ምን አለው? ወደ ነነዌ ሰዎች ሂድና ንስሐ እንዲገቡ እግዚአብሔርን እንዲያመልኩ ንገራቸው፣ እኔ ላጠፋቸው ነኝና አለው። ዮናስ እንደምታስታውሱት ወደ ነነዌ ከመሄድ ይልቅ ወደ ምንድነው ኮብልሎ ሄደ? ወደ ተርሴስ ኮብልሎ ሄደ አይደል? አዎ። ሊቁ አምብሮስ ሲናገር ምን ይላል መሰላችሁ? አንደኛ ለምን መኮብለል አስፈለገው ይላል ዮናስን። ዮናስ እስራኤላዊ ነው። በዘመኑ እስራኤላውያንና እግዚአብሔር ጥሩ የሆነ ግንኙነት ነበራቸው። ያው መጽሐፍ ቅዱስን ለሚያነብሰው የእስራኤልና የእግዚአብሔር ግንኙነት ሁሌ ጥሩ አይደለም አይደል? አንዴ ይበድላሉ፣ አንዴ አይበድሉም፣ አንዴ ጣዖት ያመልካሉ፣ አንዴ እሱን ያመልካሉ። ያቺ ዘመን ላይ ግን ጥሩ ግንኙነት ነበራቸው። ለእግዚአብሔር ተገዝተው እሱም በመቅሰፍት ሳይመታቸው ሳይገስጻቸው ጥሩ ሪሌሽንሺፕ ነበራቸው። በደንብ አድርጋችሁ ስሙ። ዮናስ ሄደህ ነነዌን ስበክ ሲባል ለምን እንደቀረ ታውቃላችሁ? ተስፋ ያስቆጠርክላቸው ከዘራቸው እወለዳለሁ ብለህ ቃል የገባህላቸው እስራኤላውያን ካንተ ጋር ተታርቀው ሳሉ ለምንድነው ተስፋ የማታረጋቸው ሰዎች ጋር ግራ የምትጋባው? እነሱ ጠፉ አልጠፉ ላንተ ሰው መሆን ስለማያስፈልጉ ተዋቸው ብሎ ለመቅረት ነበር። የሌላው ድህነት አልገደደውም ማለት ነው ዮናስ። ግልጽ ነው፣ ገብቷቸዋል? የሌላው ድህነት አላገባውም እሱ። ስለዚህ ይላል ሊቁ አምብሮስ ከነበረበት ከኢየሩሳሌም ነነዌ 250 ኪሎ ሜትር ነው። ከነበረበት ኢየሩሳሌም ወደ ተርሴስ 2000 ኪሎ ሜትር ነው። ምን ያክል ሰው ላለመስበክ የሄደበትን ርቀት ይዱ። 250 ኪሎ ሜትር ወርዶ እኮ መናገር ይችል ነበር። እነሱን ከማስተማር ይልቅ ግን እና እነሱ ከሚተርፉ ይልቅ ተርሴስ የምትባል ሀገር 2000 ኪሎ ሜትር ርቆ ሄደ። ይሄ ይግረማችሁ፣ በመርከብ ነው ተሳፍሮ ሄደ። ሊቁ አምብሮስ አሁንም ይቀጥልና ምን ይላል? እያንዳንዱ ተሳፋሪ ከኪሱ ገንዘብ እንዳያወጣ የመርከበኞቹን ሂሳብ የዘጋው ዮናስ ነው። እየሰማችሁ ነው? ለምን መሰላችሁ? በይሉኝታ ተከፍሎላቸው ስለሚሳፈሩ ሐሳብ መቀየር ራሱ አይችሉም። ልክ አሁን እናንተ ታክሲ ውስጥ ነገ ገብታችሁ አንድ ሰው ሁሉንም ባለ ታክሲዎች ሂሳብ ዘግቻለሁ ቢላችሁ በይሉኝታ ቢያንስ እንኳን እሱ በወረደበት ትወርዳላችሁ እንጂ ወራጅ አለ ለማለት ራሱ ሼም ይዘን። ምክንያቱም ገንዘብ ምናን ስላላረጋችሁ ተከፍሎበታል ሲባል እንኳን እንዴት ነው የምትበሉት? ምግብ እንኳን ሲሆን በደንብ ነው የምንበላው። በቃ እኛ ምን ስላላረግንበት ማለት ነው። ገብቷችኋል? ስለዚህ የዮናስም ሁሉን ተሳፋሪዎች በሙሉ ሂሳባቸውን መዝጋቱ ምናቸውን ለመዝጋት ፈልጎ ነው። አንድ በገንዘብ የማይገዛ ግን ማን ብቻ ነው ያለው? እግዚአብሔር። ስለዚህ ወደ ተርሴስ ሲጓዝ የነበረውን መርከብ አናወጠው። ሲያናውጠው ሁሉም ተጨነቁ። አሕዛባውያን ናቸው፣ እግዚአብሔር የሚባል አምላክ አያውቁም። የመርከቡ ችግር ከክብደት ነው እንዳይባል ያላቸውን ነገር በሙሉ በመርከቡ ላይ አውጥተው ጣሉ። መርከቧን በተቻለ አቅም በጣም ስስ ወይንም ደግሞ በክብደት እንዳታመዝን አድርገው ያንን ማዕበል ለመሻገር ሞከሩ። ግን ምንም ለውጥ ሊመጣ አልቻለም።
ይሄ ሁሉ ሲሆን ዮናስ ተኝቶ ነበር። ወርደው ቀሰቀሱትና ምን እንዳሉት ታውቃላችሁ? አንተ እንዴት ትተኛለህ? ስንጠፋ አይገድህንም ወይ አሉትና ምናልባት ያንተ አምላክ የሚሰማህ ከሆነ እስኪ ጮኸ ጸልይልን አሉት። እየሰማችሁ ነው? ዮናስን እንዲህ ብለው ሲናገሩት ብዙ መልስ መመለስ ይችል ነበር። ለምሳሌ እናንተ እኮ አሕዛባውያን ናችሁ፣ ስለ እናንተ ኃጢአት ይምጣ አይምጣ እኔ በምን አውቃለሁ? እናንተው ራሳችሁ አቤት በሉ ማለት ይችላል አይችል? ይችላል። ዮናስ ግን ምንድን ያላቸው? ለመጸለይ ራሱ አላስመሰልም። ጥፋቱን አውቆታል፣ የራሱ ችግር እንደሆነ ይሄን ሁሉ ያመጣው። ስለዚህ ምን አላቸው? ከማዕበሉ እንድትተርፉ የምትፈልጉ ከሆነ እኔን አውጥታችሁ ወደ ማዕበሉ ጣሉ፣ ከዛ ትተርፋላችሁ አሉ። ሰዎቹ ተጨነቁ። እጣ ወጡ፣ እሱ ላይ ወጣ። አሁንም አወጡ፣ እሱ ላይ ወጣ። ሶስተኛም አወጡ፣ አሁንም እሱ ላይ ወጣ። ልክ ዮናስን እኔ ኃጢአተኛ ነኝና በእኔ በደል ነው ይሄ ሁሉ የሆነው ብሎ ራሱን ወደ ባህሩ ሲጥል ሙሉ በሙሉ መርከቧ ጸጥ አለች፣ ማዕበሉም ጠፋ። ስለዚህ አሁን ማዕበሉ ከውጭም ከውስጥም ያለ ፈተና ነው ብላችሁ ያዙት። መርከቧ ቤተ ክርስቲያን ናት እንበል። ቤተ ክርስቲያንም ሆነ ውጭ ያለው ማዕበል በሙሉ የመነሻው ምክንያቱ እንደ ዮናስ የሆንን በጣም ብዙ ሰዎች ኃጢአታችንን አምነን ወደ ውስጥ ስላልገባን ነው አሁንም እየተቸገርን ያለን። ግልጽ ነው? ገብቷችኋል? ስለዚህ የዚህ ሁሉ የዓለሙ ችግር የዓለሙ ጥፋተኝነት መብዛት ማን ነው ተጠያቂው ማለት ነው? እኛ አትበሉ። ስለሌላው ኃጢአት ምን አገባችሁ እናንተ? ማን ነው ኃጢአተኛው ተጠያቂው? እስኪ እኔ በሉ እንጂ እኔን የሚባለው እኛ ይባል። ሁሉም በደለኛ ነው የምትለዋን ክፋቷን አያችኋታው? እኔማ እንዴት ተበድላለሁ ሁሉም ነው እንጂ አይባል። በደለኛነታችንን የምናውቀው የማንም ብቻ ነው። ለዛ ነው አባ መቃርስ ምን ያህል መሰላችሁ? በሌላው ሰው ኃጢአት ራስን አነሳስታ አትናገር፣ ኃጢአት መስራቱን ነው እንጂ ንስሐ መግባቱን አይተኸዋል ይላል። የራሳችንን ግን እናውቀዋለን። ስለዚህ ዓለሙ ችግር ማን ነው ማለት ነው? አልተዋጣላችሁ? እኔ ነኝ። እናንተስ? እኔን የሚባለው በቃ እኔን የሚባለው። ስለዚህ ኃጢአት በእንደዚህ አይነት መልኩ ችግሩ የማን ነው ተብሎ ሲጠየቅ የኛ ነው ተብሎ ነው የሚጠየቀው። ትኩረት ሰጥተን አሁንም ስለ ኃጢአት በጣም በተደጋጋሚ እየተናገረን ያለ ነው፣ ግልጽ ሆኖልን ስለ ንስሐ መግባት እንድንችል። ሌላው ኃጢአት ምን አይነት ጠባይ ያላት ሲባል ደግሞ ኃጢአት ለሚሰራው ሰው ስለማትታወቅ ሌላውን ሰው ለማየትም ጭምር ጎዶሎ ታደርጋለች። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ኃጢአት የሚሰራ ሰው የራሱን ስራ ብቻ ሳይሆን የሌላውንም ኃጢአት በደንብ አድርጎ ማየት የሚችል ሰው ስለሆነ ብዙ ጊዜ ላይ እይታው በጣም የተዛባ ነው። ምሳሌ ልስጣችሁ። 3 ሰዎች በጭንቅላታችሁ በስም ልንገራችሁ። አበበ፣ ከበደና አየለች የሚባሉ 3 ሰዎች አሉ ልበላችሁ። እየሰማችሁ ነው? ስማቸውን ያዙት። ማማ እንዳትረሱት። አበበ የሚባል አንድ ሰው አለ። አበበ ባለትዳር ነው፣ ሚስት አለው፣ ልጆች አሉት፣ ስራውን ይሰራል። ስራውን በሚሰራበት ጊዜ ላይ አልፎ አልፎ አጋጥሞት ካልሆነ በቀር ምናልባት ከስራዎቹ መካከል ገንዘብ ይወስዳል። አስቦበት ግን አይሰርቅም። ገብቷቸዋል? ይሄ አስቦ ሌባ አይደለም፣ ግን ምናልባት ትንሽ ሂሳብ እያጭበረበረ ምናምን ያን ያክል የማይጎዱ ሰዎች ካሉ ገንዘብ የሚወስድ ሰው ነው። እና ይሄ ሰውዬ ስለ ኃጢአት ስለ በደለኛነት በአንተ በደል ነው ሁሉም ሀገር ሁሉም ዓለም እየተበጠበጠ ያለው ንስሐ ግባ ተብሎ ሲነገረው ምን አይነት ሰውዬ ነው? አይ እኔ ጤነኛ ሰው ነኝ፣ እኔ ደህና ነኝ፣ ስንት ኃጢአት የሚሰራ ሰው አለ አይደል እንዴ? አሁን እኔን ትንሹን ስርቆት እንዴት ነው ትልቅ ከነፍስ ከሚገለው ጋር አብራችሁ የምታያይዙት የሚል አይነት ሰው ነው። ማን አልኳችሁ? አበበ። ሁለተኛው ማን ነው? ከበደ። ከበደ ደግሞ ምን አይነት ሰው መሰላችሁ? ከበደ ትላንትና ታሪክ ነበረው። በጣም ኃጢአተኛ ነበር፣ በጣም ሱሰኛ ነበር፣ በጣም ብዙ ክፋት ሰርቷል። ከበደ ደግሞ ኃጢአቱን ተወና ወደ ቤተ ክርስቲያን ተመለሰ እና ወደ ቤተ ክርስቲያን ሲመጣ ከበደ ራሱን ከበደ ብላችሁ እንዳትጠሩኝ፣ ከዚህ በኋላ እኔን ወልደ ማርያም ብላችሁ ነው የምትጠሩኝ አለ። እየሰማችሁ ነው? ምክንያቱም ስሜን ስትጠሩት የትላንትናው ታሪክ ትዝ ስለሚለኝ ብሎ ማለት ነው። እና ከበደ ሁሌም የሚውለው ከሌሎች እንደሱ ከተመለሱ ኃጢአተኞች ጋር ነው። አብሮ ይሰበሰብና ከሌሎች ኃጢአተኞች ጋር ስለ ኃጢአት ያወራል። እየሰማችሁ ነው? አንተ ምን ሆነን የመጣው ሲለው እኔ ትላንትና ሰርቄ ዘሙቼ ነበር ሲለው፣ ከበደ ደግሞ አንተ ሰርቀ ዘሙት እኔ እኮ እንትንም አርጌ ነበር ይልና ያኛውም ሰው ደግሞ እንዲህ ሲል አረ የኔ ይበልጣል እያለ ኃጢአቱን የሚያበላልጥ ሰው ነው። ከበደ። ሶስተኛ ማናት የቀረችው? አየለች ደግሞ ጭራሽ ከነመፈጠሯና
ተወልዳ ከወጣች በኋላ ቤተሰቦቿ ሁሌም አንቺን ተሳስተን ነው እንጂ አስበን አይደለም የወለድንሽ እያሉ የነገሯት ሴት ናት። አንቺን አስበን አይደለም አቅደን አይደለም ልጅ እንውለድ ብለን አይደለም፣ ግን ምን ያረጉታል ወለድንሽ እንግዲህ መሸከም ነው ብለው እየነገሯት ያደገች ሰው ናት። እሷ ደግሞ ስለ ኃጢአት በጣም አድርጎ ሲነገራት በጣም አድርጎ ስለ ኃጢአት ሲወራላት ምን አይነት ሐሳብ ያላት ሰው ናት? ቤተሰቤ ሳይፈልገኝ አስቤልሻለሁ ብሎ ሳይወልደኝ እግዚአብሔር ደግሞ ስለ ኃጢአቴ ይቀጣኛል ስትል እንደው አታዝንልኝም ትንሽ ቢያንስ እንኳን እግዚአብሔር ይፈልገኛል አትልም ብላ የምታስብ ሴት ናት። ስለዚህ ራሷን ብዙ ጊዜ ላይ ለማጥፋት የምትሞክር አይነት ሴት ናት። እየሰማችሁ ነው? ማናት እሷ ደግሞ? አየለች። ጥሩ። አሁን እናንተ በደንብ አድርጋችሁ ስሙ። ከአበበ ከከበደና ካየለች ከሶስቱ በጣም ኃጢአተኛው ማን? አበበ እንደሰማችሁት ኃጢአት እየሰራ ስንት ኃጢአት የሚሰራ ሰው እያለ እኔን ለምንድን ነው ኃጢአተኛ የምትለኝ አይነት ሰው ነው። ከበደ ራሱን ከሌሎች ኃጢአተኞች ቁጭ አድርጎ ምንም ቤተክርስቲያን ቢገባ ኃጢአቱን የሚያበላልጥ ሰው ነው። አይ የኔ ኃጢአት ይበልጣል ካንተ እያለ በኃጢአቱ የሚመጻደቅ ማለት ነው። እየሰማችሁ ነው? አየለች ደግሞ ከኃጢአቷ መብዛት የተነሳ መፈጠሯን ጠልታ ራሷን ለማጥፋት የምትሞክር ሴት ናት። ከሶስቱ በጣም ኃጢአተኛው ማን? ሶስቱም የምትሉ እስኪ እጃችሁን አውጡ። አይዟችሁ ካሜራው ወደ እኔ ነው። እጃችሁን አውጡ። ሶስቱም የምትሉ እጃችሁን አውጡ። እሺ አበበ የምትሉ አበበ፣ እሺ ችግር የለም። ከበደ የምትሉ እሺ፣ ሶስቱም የምትሉ እጃችሁን አውጡ። ሶስቱም ኃጢአተኞች ናቸው አይደሉ? መልሱ እንጂ ማን ፈራጅ አረጋችሁ? አዎ የኃጢአተኛነት ክፋቱ ይሄ ነው። አያችሁት? ማን ለምን ኃጢአትን እንደሰራ ሁላችሁም አልጠየቃችሁም። ብቻ ታሪኩን ሰማችሁና ምን ለማድረግ ነው የወሰናችሁት? መፍረድ ግን የማን ስልጣን ብቻ ነው? የእግዚአብሔር ብቻ ነው። ከመፍረድ እግዚአብሔር ይሰውረን። ስለዚህ ኃጢአተኛነት አንዱ ለሌላው ሰው የሚያመጣው ነገር የፈራጅነት ስሜት ነው። ብዙ ሰው ፈራጅ ሆኖ በኃጢአተኛነቱ ስለቀረ መፍረድን ንስሐ የሚገባበት ኃጢአት ነው ብሎ ያስበው። እየሰማችሁ ነው? ልክ አሁን የሌላ ሰው ኃጢአት ስትሰሙ እገሌማ በጣም በደለኛ ነው ብሎ መናገሩ የሰራውን ኃጢአት ልክ ፀሐይ ፊት አብርቶ ይሄ ነው እኮ በደሉ እንደማለት አድርጎ ነው የሚያስበው እንጂ ማንኝ እኔን ፈራጅ ያደረገኝ እኔ ውስጥ ስንት የተከመረ ነገር እያለ የሌላውን በደል አይቼ ፈራጅ ሆንኩት ማንኝ ግን አንል። ለዛ ነው ከመፍረድ እግዚአብሔር ይሰውረን። ጥሩ። ሌላው ስለ ኃጢአተኛነት በመጨረሻ ማወቅ ያለብን ነገር ደግሞ ወደ ንስሐ መግባት ስላለብን ማለት ነው። ኃጢአተኛነታችን አሁን ካለንበት ዓለም ጋር እንዴት አድርገን የምንነጻጸረው የሚለውን እንግዲህ ኃጢአተኛነትን ማመን እኔ በደለኛ ነኝ ብሎ መቀበል ከብዙ አሁን ከማነሳላችሁ ነገሮች ጋር ዓለም የማይሄድ ስለሚመስላት ቅድም እንዳልኳችሁ ስለ ኃጢአት ማስተማርም ሆነ ኃጢአተኛ ነኝ ብሎ ማመንን ኔጌቲቭ እና ጃጅመንታልን ነው ብሎ ነው የሚያስበው፣ ወይም አሉታዊ ነው ለራስ ጥሩ የሆነ ስሜትን ከመገንባት ይልቅ የሚያፈርስ ነገር ነው ብሎ ነው የሚያስበው። ስለዚህ ዓለም ኃጢአተኛነትን ራስን ከመገንባት ጋር አብራ ሄድም ትላለች። ወይም ደግሞ አንድ በእንግሊዘኛው ጥሩ ገላጭ ከሆነ ልግለጥላችሁ ሰልፍ ኢምፓወርመንት ማለት ነው። ኃጢአተኛነትህ ማመንህ አንተ ራስህን ልታደርሰው ከምትችለው ነገር ጋር የሚያደርስህ አይደለም፣ ወደ ኋላ የሚስብህ ነው እንጂ ብላ ነው ዓለም የምታስበው። ግን እውነት ለመናገር ኃጢአተኛነትን ማመን እንዲያውም ለአንድ ሰው ወይም ለአንድ ክርስቲያን ነፃ ነው የሚያወጣ። እየሰማችሁ ነው? ራሱን አንድ ሰው እኔ ኃጢአተኛ ነኝ ብሎ የሚያምን ከሆነ ነፃ ያወጣል። ምን ማለት መሰላችሁ? ኃጢአት ሰንሰለት ነው። ልንደርስበት ከምንችለው በጣም ብዙ ነገሮች ሊያርቀን የሚችል ብቻ ሳይሆን እንድንመስለው ከተፈጠርነው ከእግዚአብሔርም የሚያሸሸን ነገር ምንድን ነው? ኃጢአት ነው። አንድ ሰው ራሱን እኔ ኃጢአተኛ ነኝ ብሎ ማመን የጀመረ ጊዜ ላይ በዓለሙ ራሱን እያደከመ ሊደርስበት ከሚችለው ነገር ወደ ኋላ እየተሳበ ነው እና ኃጢአተኛ ራሱን ማለት የለበትም ብላ ስታስተምር፣ ቤተ ክርስቲያን ግን እንደ ራሱን እንደውም አቅሙን መገንባት የሚፈልግ ከሆነ ኃጢአተኛ ነኝ ብሎ ነው መናገር ያለበት። በደለኛ ነኝ ነው ማለት ያለበት። እንደ ሰንሰለት ይዘውት ከእግዚአብሔር ጋር ላያቀርቡት ከቻሉት ነገሮች በሙሉ ሊያላቀቀው የሚችለው ብቸኛው ነገር ኃጢአተኛነቱን ማመን። ልክ አንድ ሰው ወደ ሆስፒታል ለመግባት የሚፈልግ ከሆነ መጀመሪያ ምንነቱን ማመን አለበት። በሽተኛ ነኝ ብሎ ማመን አለበት። ወደ ሐኪሙም ቀርቦ ደግሞ ለምንድን ነው የመጣው ሲባል ምን ብሎ መመለስ አለበት? ታምሜ ማለት አለበት። ታምሜ ያለ ጊዜ ላይ ህመሙን እንደተናገረበት ቅጽበት መድኃኒቱን ሊያገኝበት የሚችልበትን መንገድ ይጀምራል አይጀምር? ይጀምራል። ስለዚህ ራሱን እየገነባ ነው ማለት ነው። ራሱን ከችግሩ እያላቀቀ ነው ማለት ነው። ሌላው ደግሞ አደገኛው በዓለም ላይ አሁን በተለይ በወጣቱ እየተለመደ ያለው ደግሞ ምን መሰላችሁ? ኃጢአተኛነትን
ማመን ወይንም ደግሞ በደለኛነትን ማመን ለምንድን ነው የሚያስፈልገው? you should accept yourself as who you are። አንተ ራስን እንደተፈጠርክበት ራስን መቀበል አለብህ። ለምንድን ነው የምትገዳደረው? ያን ያክል አንተ ነህ። ያን ያክል ለምንድን ነው እኔ እንደዚህ ልሆን አይገባኝም ብለህ የምትገዳደረው ይላል። ለዛ ነው ብዙ ክርስቲያኖች ትንሽ ስለ ኃጢአትም ሆነ ስለ ንስሐ ግንዛቤው ከሌላቸው ወንድም እህቶች ከተለያዩ ሰዎች ጋር ስንነጋገር እኔ ወርጃለሁ፣ በጣም ላሽቄያለሁ፣ እንዲህ ሆኛለሁ እና እንደዚህ መሆን አይገባኝም ሲባል ለምን እንደዛ ትላለህ? ምን ችግር አለበት? በቃ አሁን የሆንከውን you should accept yourself። በቃ ራስህን እንደዚሁ አድርገህ ተቀበለው ይላል። በጣም አደገኛ ነው። በነገራችን ላይ እግዚአብሔር ማናችንንም ኃጢአት እንድንሰራም ሆነ ኃጢአተኛ ሆነንም እንድንፈጠር አላረገንም። እየሰማችሁ ነው? በፍጹም አላረገንም። ኃጢአት የምርጫ ውጤት ነው። ኃጢአት የምርጫ ውጤት ነው። ኃጢአትን ያሰራው አንድ ሰው የምርጫ ውጤት ነው። አባቶቻችን ደግሞ ሲጨምሩ ኃጢአት የምርጫ ውጤት ሳይሆን መርጦ ለሚሰራው ሰው ደግሞ ኃጢአት የትግል ውጤት ይሆንበታል ይላሉ። ስሙ በደንብ። ኃጢአት ምርጫ ሲሆን አዳምና ሔዋንን አስታውሷቸው። አዳምና ሔዋን አንስተው ቀጥፈው የበሉትን ዕፀ በለስ ተገደው ነው የቀሰፉት ወይስ መርጠው ነው የቀሰፉት? መርጠው ነው አይደል? ቀጥፈው የበሉት ነው አይደለም? መርጠው ቀጥፈው ከበሉት በኋላ ከዛ በኋላ ሲሰሯቸው የነበሩት ኃጢአቶች ግን መርጠው የሚሰሯቸው ብቻ ሳይሆን ኃጢአት ወደ ሰውነታቸው ዘልቃ ስለገባችና ባህሪያቸው ስለጎሰቆለ ተገደው የሚያደርጉት ኃጢአት ሆነባቸው። እየሰማችሁ ነው? ተገደው የሚያደርጉት ሆነ። እንዲያውም እግዚአብሔር ከአንድም ሁለት ጊዜ ሰዎችና ፍጥረታትን ራሱ እኮ ሪቡት አድርጓቸዋል፣ አጥፍቷቸዋል። አንዴ በሰናኦር ግንቡን ንዶ ቋንቋቸውን ደባልቋቸዋል ማለት ሪቡት አድርጓቸዋል። እንደ አዲስ ሲስተም ፋንክሽን እንዲያደርጉ አስጀምሯቸዋል ማለት ነው። ከተመሳሳይ ቋንቋ የተለያየ ቋንቋ እንኳን ስትይዙ ከተሻሻላችሁ ተብለን ማለት ነው። አንዴ ደግሞ ምን አድርጎናል? እኛን የንፍር ውሃ ከላይ ከሰማያት ከምድርም አፍልቆ መርከብ ውስጥ ከተረፉት ሰዎችና እንስሳት ውጪ ሁሉንም ምን አድርጓል? አጥፍቷል። ግን የሰው ልጅን ኃጢአት ከገነት በኋላ ስትመለከቱት እየቀነሰ ነው እየጨመረ ነው ሄዱ? አዎ፣ መርጠን የምንሰራው ኃጢአት ክርስቲያኖች ክፋቱ ምን መሰላችሁ? ነገ ራሱ ኃጢአቱ ግድ ብሎን እንድንሰራው ያደርገናል። ለዛ ነው ምርጫችንን በጣም መጠንቀቅ አለብን የሚባል። ምርጫውን ያልተጠነቀቀ ሰው ኃጢአት ለመስራትም ጽድቅ ለመስራትም ያለውን አማራጭ መርጦ ጽድቁን ከመስራት ይልቅ ኃጢአትን ለመስራት እየመረጥን ከሆነ ነገ ዛሬ የመረጥነው ኃጢአት ነው ነገ ላይ በግድ የሚያሰራን። ለዛ ነው ብዙ ሰው ንስሐ ለመግባት ሲመጣ ይሄንን ኃጢአት ማቆም አቃተኝ ሲል ሰምታችሁ አታውቁ? ያንን መጀመሪያ ሲሰራው የነበረው ኃጢአት መርጦት ነበር። አሁን የመረጠው ኃጢአት ግን ግዴታ ሆነበት። በቃ ያለሱ መኖር እንደማይችል እስኪመስለው ድረስ ሰውነቱ ላይ የማይላቀቅ እንደሆነ ትልቅ ስር እንደሰደደ ነገር ሆኖ ይሰማዋል። ስለዚህ ኃጢአትን አብሮ ዓለም ጋር ሲሄድ ዓለሟ አይ አንተ ራስን እንደ ራስ መቀበል አለበት የምትለው ሐሳብ ልክ አይደለም። እኛ እንደዚህ ሆነን የተፈጠርን ሰዎች አይደለን። ሰውን እግዚአብሔር አክብሮን የፈጠረው መዝሙር 8 ቁጥር 4 ላይ እንደውም ልበ አምላክ ዳዊት ሲናገር ሕቀ አህጸጽቆ እመላእክቲከ ክብረ ወስብሐተ ከለልኩ፣ ከመላእክት ጥቂት አሳነስከው የክብርና የምስጋናንም ዘውድ አቀዳጀውን የሚል ሰውን እግዚአብሔር ከመላእክት ጥቂት አሳንሶን የፈጠረው እንጂ እንደዚሁ መና እንዲሆን ኃጢአተኛ እንዲሆን ነውር እንዲሰራ አድርጎ አልፈጠረው። አሁን የምንሰራው ኃጢአት እግዚአብሔር ኃጢአተኛ አድርጎ ስለፈጠረን ሲሆን ኃጢአቱን ምን አድርገን ስለምንሰራው ነው? እስኪ መርጠን በሉ። መርጠን ከምንሰራው ኃጢአት አሁንም እግዚአብሔር ይሰውረን። ጥሩ። ስለዚህ እነዚህን ቢያንስ እንኳን ስለ ኃጢአት የምንመለከት ከሆነ ኃጢአት የሚሰራ ሰው ደግሞ ራሱን ካለበት ኃጢአት እንዲላቀቅና ነፃ እንዲወጣ የሚያደርገው ደግሞ ምንድነው ብለን ብንጠይቅ ደግሞ ሁለተኛው የሚመጣው ምንድነው? ንስሐ ነው። ለዛ ነው አሁን ጊዜ ፈጅተን ቢያንስ በጥቂቱም ቢሆን ስለ ኃጢአት ለመነጋገር የሞከርነው ቢያንስ ራሳችንን በምን አይነት መልኩ ማየት እንደምንችል እና ራሳችንንም በምን አይነት መልኩ ማየት እንዳለብን እንድናውቅ። አባ ይስሐቅ የተባለ የሶሪያዊው አባታችን በረከቱ ለሁላችን ትድረሰን ምን ይላል መሰላችሁ? ለሰው ልጅ ትልቁ ሊያደርገው የሚችለው ተአምር በላይ በሰማያት በታች በምድር ያሉ ብዙ ነገሮችን ማድረግ ሳይሆን ራሱን ማየት ሲችል ነው ይላል። ትልቁ ተአምር እኔና እናንተ ለራሳችን ማድረግ የምንችለው ራሳችንን ማየት ስንችል። እንደው ቢቻል ኖሮና ጊዜ ቢኖረን እውነቴን ነው የምላችሁ 1-2 ደቂቃ ሰው ለሞተ ሰው የህሊና ጸሎት ያርግ ይላል አይደል? እስቲ ራሳችሁን ለ1 ደቂቃ እዩት። የቱ ጋር እንዳላችሁ ከእግዚአብሔር ፊት ለመፈለግ እስኪ ሞክሩ። አሁን በዚህች ቅጽበት እግዚአብሔር ፊት መቆም የምንችል አይነት ሰዎች ነን እኛ? ነን አይደለንም? አይደለንም። ዜና አበው ላይ አንድ ታሪክ አለ ይሄንን በጣም ጥሩ አድርጎ የሚያሳይ።
አንድ ልጅ ነበረ እና ከእናቱ ጋር አብሮ ሲኖር እናቱን ሁሌ ያስቸግራት ነበር። ገዳም ገብቼ ካልመነኮስኩ እያለ ማለት ነው። እየሰማችሁ ነው? የት ገብቼ ካልመነኮስኩ እና ቢላት እናትየዋ ታው ይቅርብህ ትንሽ እንኳን እባክህ ታገስ ብትለው በጣም ወተወታት። መጨረሻ ላይ በህይወት እያለችም ቢሆን በቃ ግድ ስለሆነባት ሂድ እሺ ገዳም ግባ አለችው። ገዳም ገባ፣ ህይወቱን መቀጠል ጀመረ። ገዳም ሲገባ ግን ጠብቆት እንደነበረው አይነት የመንፈሳዊ ህይወት ጥንካሬ ግን ራሱ ላይ አላየውም ነበር። መጸለዩን ይጸልያል፣ ማንበቡን ያነባል፣ መገኘት ያለባቸው የማህበር ስርዓት አምልኮችም ላይ ይገኛል። በደንብ አርጋችሁ ስሙ፣ ለሁላችንም ትምህርት ስለሆነ ነው። እና ልግባበት ብሎ የለመነበት ገዳም ከገባ በኋላ እናቱ አረፈች። እና እናቱ ካረፈች በኋላ መርዶን ይሰማል። የት ሆኖ ገዳም ሆኖ መርዶዋን ይሰማል። እና መርዶዋን ሲሰማ ሄዶ እንዳይቀብራት ገዳም ነው አልወጣም በዓታ ጽንቼ ነው የምኖረው ብሎ ስለገባ ማለት ነው። ስለዚህ በቃ እናቱ እንደ ሞተች እያሰበ እያለቀሰ ተኛ። ከተኛ በኋላ ሌሊት ላይ እግዚአብሔር አምላክ በህልም ወይም በራእይ እናቱ ከእግዚአብሔር ፊት ቆማ ከሚፈረድባቸው መካከል ወይም ደግሞ ወደ ሲኦል ከሚገቡት መካከል ቆማ ያያታል። ከጀርባዋ ማን እንደተሰለፈ ታውቃላችሁ? ራሱን ተሰልፎ ነበርና እናቱ ዞር ብላ ስታየው ልጇን እንዴ ገዳም የገባሁት ነፍሴን ላተርፍ ነው ስትል አልነበር እንዴ? አሁን ከኔ ጋር ተሰልፈ ምን ታረጋለህ አለችው። እና በጣም ደነገጠ። ወዲያውኑ ከህልሙ ከመንቃቱ በፊት የእግዚአብሔር መልአክ ወረደና ያንን ሰውዬ ሳይሆን እንደሱ አይነት ተመሳሳይ ስም ያለው ሰውዬ ሌላ ገዳም አለ፣ የሱን ነፍስን የምፈልጉ ይሄኛውን ነፍሱን መልስለታል። ከእንቅልፉ ሲነቃ እውነት ያየው ነገር ልክ ይሁን አይሁን ለማወቅ ብሎ ተነሳና እዛ ገዳም እንደኔ አይነት ስም ያለው ሰውዬ አለ፣ ሞቷል አልሞተም አላቸው። ሲያጣሩ ሰውየው ሞቷል። ከዛች ቀን በኋላ ያ መነኩሴ በጣም በዓታ አጽንቶ ትላንትና ከነበረው ስንፍናው ተላቆ በክርስቲያናዊ ህይወት ለመመላለስ ሞከረ እና በጣም ጽሙድ ከመሆኑ ገድል ከማብዛቱ የተነሳ ዙሪያው ላይ የነበሩት መነኮሳት መጥተው ይለምኑት ነበረ። ትላንትና ስንፍና ህይወቱን ተዋሁ እና እባክህ እንዳትሞት እየደከምክ ነው፣ ኧረ እባክህ ምናምን ሲሉት ምን እንዳለ ታውቃላችሁ? እናንተ አልገባችሁም፣ በህልሜ ከእናቴ ፊት መቆም እንደዚህ ያፈርኩኝ ከእግዚአብሔር ፊትማ መቆም እንዴት ይቻለኛል አላቸው። አሁን ራሳችንን እንየው እስኪ ያልኳችሁ ለዛ ነው። አሁን ራሳችሁን ስታዩት እዚህ ቦታ መቀመጥ የማይገባን አይነት ሰዎች ነን ብለን ከሰው ፊት ለመቆምም አይገባንም የምንል ሰዎች ከሆንን ሁላችንም ልክ ነን። ምክንያቱም ከሰው ፊት አለመቆማችን እንደሚያሸማቅቀን ሁሉ ዛሬ ከሰው ፊት መቆሙን የማናፍር ሰዎች ደግሞ ነገ ከማን ፊት መቆማል? ከእግዚአብሔር ፊት መቆማል። የኃጢአት ክፋቷ ይሄ ነው። ስትሰራ ዋጋ የምታስከፍል አትመስልም። ስትሰራ ጣፋጭነቷ እስከ ዘላለም የሚዘልቅ ነው የሚመስለው። ግን በሰራነው ቅጽበት ያቺኑ የኃጢአት ጣዕም ትጠፋና ምሬቷ እየተሰማን ይመጣል። ለዛ ነው ይህንኑ ኃጢአት ሰው መላቀቅ የሚችልበትን መንገድ ደግሞ እግዚአብሔር አምላክ ንስሐ የሚለውን ምስጢር ለሰው ልጆች ሰጣቸው። የመጀመሪያው ንስሐ ገቢ አባታችን አዳም ነው። በረከቱ ለሁላችን ትድረሰን። ምክንያቱም የአዳም ንስሐ በጣም ጥሩ የሆነ ንስሐ ነው። ታሪክን የለወጠ ንስሐ ነው። የመጀመሪያው ንስሐ ገቢ አዳም ይሁን እንጂ የመጀመሪያው ኃጢአት የሰራው ሰው ግን ማን ነበር ብያቸዋል? ወይም ፍጥረት ማን? ሰይጣን። ሰው ይላሉ አባቶቻችን። ስለዚህ ራሱን ከሰይጣን የሚለየው ንስሐ በመግባት ብቻ ነው። ኃጢአት ሰርቶ ንስሐ የማይገባ ሰው ቢኖር እንደ ሰይጣን ነው። ምክንያቱም የሰይጣን አሁንም ድረስ ኃጢአቱ እግዚአብሔርን እሆናለሁ ብሎ መመኘቱ ብቻ እንዳይመስላችሁ። ይሄንን መመኘቱንማ እንኳን እኮ ይሁዳም ያስቆሮቱ ከ12ቱ አንዱ በጌታ ደቀ መዛሙርት እግር ስር የነበረውም እኮ ይሄንኑ ተመኝቶት ነበር። ከሱ እንዲያውም የባሰው የሰይጣንን ኃጢአትም ከፍ አድርጎ የሰራው ይሁዳ ነው። አሳልፎ ጌታውን በስንት ብር ነው የሸጠው? የይሁዳ ትልቁ ኃጢአቱ ግን ክርስቶስን በ30 ብር አሳልፎ መሸጡ አልነበር። ከሸጠው በኋላ ንስሐ ለመግባቱ ቢገባ ኖሮ እግዚአብሔር ይምረዋል አይምረው? ይምረዋል በደንብ አድርጎ። ምንም ጥርጥር እንኳን ነበረው። የእግዚአብሔር ምህረት አባ ጊዮርጊስ ሲናገር ልንቀምሰው ልንመረምረው ማንችለው ነው። ጥልቅ ነው። በፍጹም ሊደረስበት አይችልም የእግዚአብሔር ምህረት። የሚደንቀውም ለዛ ነው። በእኛ ጭንቅላት መማር የለባቸውም ብለን የምናስባቸው ሰዎች አሉ የሉ? እነዚህ ሰዎች እንኳን ምህረት ይቅርና እግዚአብሔር ራሱ አሁኑኑ ነው የሚፈርድባቸው የምንላቸው ሰዎች የሉ? እነሱን ግን እግዚአብሔር ምን ማድረግ ይችላል? መማር ይችላል፣ ይምራልም ጭምር። ምህረቱ ጥልቅ እንደሆነ ነው ማሰብ መቻል ያለብን። ስለዚህ ኃጢአት ሰርቶ ንስሐ የማይገባ ሰው የሰይጣን ምሳሌ ነው። ኃጢአት ሰርቶ የሚገባ ሰው ንስሐ ግን ካለ የአዳም ምሳሌ ነው።
አዳምን ራሱ እግዚአብሔር እንዴት ወደ ንስሐ እንደገፋው ተመልከቱት። በደል በድሏል፣ ጥፋት አጥፍቷል። ያጠፋውን ጥፋት የበደለውን በደል ተመልክቶ እግዚአብሔር አዳም ላይ ብዙ ቅጣት ብዙ ፍርድ ማስተላለፍ ይችላል። በደንብ አርጋችሁ ስሙ። በደንብ ግልጽ እንዲሆን ነው የምናብራራው ክርስቲያኖች። አዳምና ሔዋን ያቺን በደል ጥፋት ባጠፉበት ጊዜ ላይ እግዚአብሔር ከገጸ ምድር ማጥፋት ይችላል አይችልም? እነሱ በእነሱ ፋንታ አጥፍቶ ሌላ አዲስ ፍጥረት መፍጠር አይችልም? ለምን ያላረገው ይመስላችኋል? አዳምና ሔዋንን አጥፍቶ እኔ ከእናንተ ጋር ምን አዳረቀኝ? አዲስ የሆነ ፍጥረት ፈጥሬ የኔን ትእዛዝ እንደሚያከብሩ ነግሬ እንደዚሁ መፍጠር እችላለሁ ብሎ እነሱን አጥፍቶ መፍጠር ይችል ነበር። ያላጠፋቸው የእጆቹ ስራዎች ስለሆኑ እስካሁን እኛንም በኃጢአታችን ያላጠፋን የምኑ ስራዎች ስለሆኑ እንጂ እኛን ኃጢአተኞቹን አጥፍቶ በጽድቅ የሚመላለሱ ሰዎችን መፍጠር ይችላል አይችልም? ይችላል። ምንም ጥርጥር እኮ የለውም። ሁለተኛ እነዚህን አዳምንና ሔዋንን አጥፍቶ ሌላ ሰው ፈጠረ። ሌላ ሰው ቢፈጥር መቼም እነሱ ናቸው እንጂ የጠፉት አብረው የነሱን ሁኔታ ሲመለከቱ የነበሩት ቅዱሳን መላእክት አይጠፉ። ስለዚህ አዳም በገነት በነበረው ቆይታ ደግሞ ከቅዱሳን መላእክት ጋር ይነጋገር ነበረ፣ ንጻሬ መላእክት ቅድስና ደረጃ ላይ ስለነበረ። ስለዚህ አዳምና ሔዋንን ለምሳሌ አጠፋቸው አልኳችሁ። ካጠፋቸው በኋላ ሌሎች ሰዎችን ፈጠረ እግዚአብሔር። እናንተም ከዚህች ዕፀ በለስ ብትበሉ ትሞታላችሁ አላቸው። እየሰማችሁ ነው? ግን ደከማችሁ? ብትበሉ ትሞታላችሁ አላቸው። ልበላችሁ፣ የተፈጠሩት ፍጥረት ከአዳምና ከሔዋን በኋላ ማለት ነው እየኖሩ በዚች ምድር ላይ ሲመላለሱ እግዚአብሔር የሰጣቸውን ትእዛዝ የሚያከብሩት ወደውት ነው ፈርተውት ነው? እስኪ አስቡበት በደንብ። ሁለተኛ ፍጥረት ናቸው። አዳምና ሔዋን ስላጠፉት ጥፋት ተቀስፈዋል። መቀሰፋቸውን ደግሞ እግዚአብሔር ነግሮ ነው እነዚህን ሰዎች የፈጠራቸው። ስለዚህ እነዚህ ሰዎች በገነት ውስጥ አትብሉ የተባሉትን የማይበሉት እግዚአብሔርን ወደውት ነው ወይስ ፈርተውት? ፈርተውት ነው። የአብዛኞቻችን የንስሐ ህይወታችን በዚህ የተመሰረተ ነው። ንስሐ የምንገባው እውነት እግዚአብሔርን ወደነው ነው ፈርተነው? ፈርተነው ነው። ወደነውማ ሊሆን አይችልም። አብዛኞቻችን ድክመታችን እኮ እሱ ነው። እግዚአብሔር የሚወደድ አምላክ ነበር፣ የሚፈራ አልነበረም። አትፍሩት ማለት አይደለም እኮ ግን መበደላችንን አውቀን ወደሱ ለምህረት ስንመጣ ወደነው ነበር መምጣት የነበረብን እንጂ የሚያስገባንን የሲኦልን እሳት እያየን አልነበር። ብዙ ሰው ለዛ ነው ንስሐ ለምንድን ነው የምትገባው ሲባል እንዴ ወዳጄ ማን ሲኦል መግባት ይፈልጋል ይላል። ሲኦል እኮ ግን የተፈጠረው ለኛ አልነበረም። አይገርማችሁ? ለሰይጣንና ለመለክተኞቹ በተዘጋጀ በመለኮት እሳት እንዳትቃጠሉ አይደል የሚለው ካህኑ ሥርዓተ ቅዳሴያችን ላይ። ለኛ አይደለም የተፈጠረው። ለማንና ለማን? አይገርማችሁም? እኛ እግዚአብሔርን የምንታዘዘው ለኛ ያልተፈጠረውን ነገር እያየን እየፈራን። ከኛ መካከል ንስሐ ሲገባ መንግስተ ሰማያት ናፍቃኝ ነው ያለ ሰዋል። የተፈጠርኩት ለዚህ ዓላማ ነውና እግዚአብሔርን ስለምወደው ነው የምንል ሰዎች አለ። እርግጥ ነው እንደዛ ሲባል ተስፋ እንድንቆርጥ አይደለም፣ ፍርሃት ወደ ፍቅር ያደርሳል። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 4 ላይ ያለውን አባታችን ቅዱስ ቄርሎስ ፍጹም ፍቅር ፍርሃትን ታርቃለች የሚለውን ሲተረጉም ምን ይላል መሰላችሁ? ሰው እግዚአብሔርን ወደ ንስሐ ተመልሶ ከሱ ጋር አብሮ መኖር የሚችለው በሁለት መንገድ ነው ይላል። አንደኛው በፍቅር ነው፣ ሁለተኛው በፍርሃት ነው ይላል። አንዳንዶች ወደውት እግዚአብሔርን ንስሐ የሚገቡ አሉ። ይሄ አይገባውም ለአምላካችን ብለው ማለት ነው። እንዲህ አይነቱን ፍቅር እግዚአብሔር ሁላችን ላይ ያሳድርብን። የሚያስፈልገን ይሄ ፍቅር ነው። ወደነው ለእግዚአብሔር የፈጠረው ይሄ ሰውነት ይሄ ኃጢአት አይገባውም ብለን ማለት ነው። እንዲህ ለማድረግ ያልታደሉት ደግሞ ፈርተው ይገባሉ አለ እና ቅዱስ ቄርሎስ ይቀጥልና ምን ይላል? ፍቅር ፍርሃትን ታርቃለች ማለት ግን እግዚአብሔርን ስትወዱት ፍርሃታችሁ ይርቅላችኋል ለማለት ግን አይደለም ይላል። ስለዚህ ምን ሊል ፈልጎ መሰላችሁ ይላል። ለምሳሌ ሁለት የተቀደደ ልብስ አለ ልበላችሁ፣ ወይም የራሳችሁ ልብስ ለሁለት ይቀደዳል አይደል? የተቀደደውን ልብስ ስትሰፉት የምትሰፉት መጀመሪያ በምኑ እየወጋችሁት? በመርፌው ስትወጉት ልብሱ ይቀደዳል አይቀደድም? መልሱ እንጂ። የቀደዳችሁትን ቀዳዳ የሚደፍነው ደግሞ በቀዳዳው ውስጥ ይዛችሁት የምትገቡት ምንድነው? ስለዚህ ሊቃውንቱ ምን ብሎ ይናገራሉ? ከእግዚአብሔር ጋር ያላችሁ የንስሐ ግንኙነት በፍርሃት ሲጀመር ልክ እንደ ቀዳዳው ነው ይላሉ። ግን ፍርሃታችሁን ሰይጣን እያየው ደግሞ ሌላ መጠቀሚያ እንዳያደርገው ልክ የተቀደደው ቀዳዳ በክር እንደተደፈነው ሁሉ በፍርሃት ሆናችሁ የቀረባችሁትን እግዚአብሔር ደግሞ ምን ማድረግ አለባችሁ? መውደድ ማፍቀር አለባችሁ አሉ አባቶቻችን። ንስሐ ከዛ የሚመነጭ ስለሆነ ነው።
ለዛ ነው ንስሐን በቁመናው በትርጉሙ ደረጃ ብትመለከቱት ንስሐ መጸጸት ነው ይባላል። ስለሰራነው ነገር እግዚአብሔርን ማሳዘናችንን አስበን ማረን ማለታችን። ሁለተኛው ንስሐ የአእምሮ ለውጥ ነው። የምን ለውጥ አልኳችሁ? የአብዛኞቻችን ንስሐ ከንግግር ባለፈ ለምንድነው ለውጥ የማያመጣው የምንል ከሆነ ቼንጅ ኦፍ ማይንድ ያስተሳሰብ ለውጥ ስለሌለን። ለዛ ነው ብዙ ሰው ንስሐም ከገባ በኋላ ንስሐ መግባቱን እኮ ተደጋጋሚ ገባዋለሁ ግን ለውጡን እኔ ራሴ ላይ አላየውም ይላል። እማያየው ንስሐውን ስለገባና ስላልገባ ሳይሆን በንስሐ ውስጥ እሱ የተለወጠ ምን ስለሌለው አስተሳሰብና አእምሮ ስለሌለው። ለዛ ነው የሐዲስ ኪዳን አብዛኞቹ የንስሐ ታሪኮች እና አብዛኞቹ የንስሐ ምሳሌዎች ትኩረት የሚያደርጉት ያስተሳሰብ ለውጥ ላይ። ለምሳሌ የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ትዝ ይላችኋል። የጠፋው ልጅ ወደ አባቱ ከመመለሱ በፊት መጀመሪያ እሪያዎቹ የሚበሉትን ምግብ ከተመለከተ በኋላ ምንድን ያለው? ወደ ልቡም ተመልሶ ተጸጸተ ነው ያለው። ወደ ምኑ ተመልሶ? ወደ ምኑ? ወደ ልቡ ተመልሶ ተጸጸተ አለ። አስቀድሞ ወደ አባቴ ሄጄ ይቅርታ ጠይቃለሁ ከማለቱ አስቀድሞ ምኑን የተመለሰው? ወደ ልቡ ተመለሰ፣ ተጸጸተ። በአባቴ ቤት እንጀራ የሚተርፋቸው ብዙ ባሪያዎች አሉ፣ እኔም ወደሱ ገባለሁ፣ ልጅህ ልባል ሳይሆን ባሪያ ልባል ያስፈልገኛል ብሎ ሄደ። ሲመለስ ግን በደንብ አድርጋችሁ ተመልከቱ። በሐሳቡ ተለውጦ እንደበደለው አባቱን አምኖ ስለመጣ አባቱ ወደሱ ሮጦ ሄደ እንጂ ልጁ ወደ አባቱ እስኪመጣ አልጠበቀው። እግዚአብሔር በንስሐ እኛን እንዲቀርበን የምንፈልግ ከሆነ ክርስቲያኖች መለወጥም የምንሻ ከሆነ አስቀድመን በሐሳባችን ተለውጠን እንደበደልነው አምነን ልጅህ ልባል ሳይሆን ምን ልባል እፈልጋለሁ ብለን ነው መምጣት ያለብን። ባሪያ ልባል እፈልጋለሁ ብንል እኛ አይደለንም የምንሮጠው። ባሪያ እንድንሆን የማይፈልገው ልጅ እንድንሆን በጥምቀት ስልጣን የሰጠን ክርስቶስ ነው የሚመጣው። ንስሐ ለዛ ነው ያስተሳሰብ ለውጥ ነው እየተባለ የሚነገሩ። ሌላው ስለ ንስሐ ማወቅ ያለብን ደግሞ ነገር ምንድነው? ኑዛዜ ነው። እስኪ ንስሐ በሉ፣ ኑዛዜ በሉ። ሁለቱም ይለያያሉ። ንስሐ ሪፔንተንስ ነው የሚባለው፣ ለውጥ ነው የሚባለው። ኑዛዜ ኮንፌሽን ነው የሚባለው፣ ንግግሩ ነው። አብዛኛዎቻችን ግን ቃላቶቹን በተገቢው ነገር ስለማንጠቀማቸው ከነፍስ አባታችን ጋር ስንነጋገር ምን እየገባው ነው የምንለው። ግን ትክክለኛው አማርኛ ምን ነበር መሆን የነበረበት? ኑዛዜ እየተናዘዝኩኝ ነው የምንለው። ንስሐ የሚሆነው ከተናዘዝን በኋላ ምናችን መለወጥ ሲጀምር፣ አስተሳሰባችን አእምሯችን ሲለወጥ ያ ሰው ምን ገብቷል ይባላል? ንስሐ ገብቷል ይባላል። ተለውጧል። ንስሐና ኑዛዜ ያለው ይሄ ነው። ሌላው ስለ ኑዛዜ ደግሞ ማወቅ ያለብን እያንዳንዱ ሰው በጣም በተደጋጋሚ ከሚጠይቀው ጥያቄ ውስጥ እንዴት ልናዘዝ የሚል ጥያቄ ነው። ሄዶ ከነፍስ አባቱ ጋር እንዴት ብሎ መናዘዝ እንዳለበት ብዙ ሰው ግራ ይገባዋል። ይሄ ነገር በነገራችን ላይ ኃጢአትን ካለማወቅ የሚመነጭ ስለሆነ ኃጢአት ብለን ባየናቸው ክፍል ውስጥ በደል ሆኖ ከእግዚአብሔር ሊያርቁን የሚችሉ ነገሮች በሙሉ 10ቱ ትእዛዛትና 6ቱ ሕግጋተ ወንጌል ቢሆኑም ባይሆኑም እንናዘዛቸዋለን። እየሰማችሁ ነው? 10ቱን ትእዛዛት 6ቱን ሕግጋተ ወንጌልና ቃላተ ወንጌልን እንናዘዛለን። ግን የሚገርማችሁ ኑዛዜ ብለን ለነፍስ አባቶቻችን የምንናገረው ኃጢአት መስራታችንን ብቻ ሳይሆን መስራት እየተጠበቀብን ያልሰራነውንም ጽድቅ እንደሆነ ታውቃላችሁ። እስኪ ከኛ መካከል እኔ ይሄንን የተናዘዝኩት ይሄንን ጽድቅ ስላልሰራው ነው ብሎ የተናዘዘ ሰው አለ? አብዛኞቻችን ስላልሰራነው ኃጢአት ነው እንጂ የምንናዘዘው ተጠብቆብን ስላልሰራነው ጽድቅ አንናዘዝም። ይሄም ኑዛዜ ያስፈልገዋል። ምክንያቱም እግዚአብሔር ከኛ የሚፈልገው ዳግምም መጥቶ መንግስቱን እንድንወርስ ሲጠራን እኛን የሚጠይቀን ያልሰራናቸውን ኃጢአቶች አይደለም፣ መስራት እየተጠበቀብን ያሉበትን ጽድቆችን አይደለም። ዳግም ሲመጣ አመንዝርሃል አላመነዘርክም፣ ሰርቃል አልሰረክም አይልም አምላካችን። ተረቤ ምን አርገኸኛል ወይ ነው የሚል። እስቲ አብልተኸኛል በሉ፣ ተጠምቼ በሉ፣ አጠጥተኸኛል፣ ታርዤ አልብሰኸኛል፣ እንግዳ ሆኜ ተቀብለኸኛል። ይሄ ኃጢአት ነው ወይስ ጽድቅ ነው? ይሄ ኃጢአት ነው ጽድቅ ነው? ጽድቅ ነው። መጥቶ የሚጠይቀው ያልሰራነውን ኃጢአት ሳይሆን መስራት የሚጠበቅብንን ምንድነው? ስለዚህ ሰው ኑዛዜ ሲገባ ያልሰራውን ኃጢአት የሰራውን ኃጢአት ብቻ ሳይሆን የሚናዘዘው መስራት እየተጠበቀበት ያላረገውም ጽድቅ ካለ እንደ ሥርዓተ ቤተ ክርስቲያን እንደ ሕገ ቤተ ክርስቲያን ሊኖረው የተዘጋጀለት ሕይወት እያለ መኖር ከከበደው ነፍስ አባቱ ጋር ሄዶ ይሄንን ሕይወት እየኖርኩት አይደለውምና አምላኬን ይቅርታ መጠየቅ አለብኝ ብሎ መናገር አለበት። እየሰማችሁ ነው?
ጥሩ። በኑዛዜ ውስጥ አብሮ ደግሞ ምን ይሰጠዋል? ቀኖና ይሰጠዋል። ይሄ ቀኖና ሰው እንደሚያስበው በነገራችን ላይ ምናልባት አንዳንዶቻችንም እንደምንገምተው ቅጣት አይደለም። ቀኖና ቅጣት ሊሆንበት የማይችልባቸው ብዙ መንገዶች አሉ። ከነዛ መካከል አንዱ ምንድነው? ቀኖና ቅጣት ላይሆን የሚችልበት መንገድ አንደኛ የምንሰራው ኃጢአትና የሚሰጠን ቀኖና ስለማይመጣጠን። ለምሳሌ አንድ ሰው ነፍስ ገደለ ልበላችሁ፣ 50 ስገድ ቢባል የነፍስ 50 መግደልና 50 መስገድ ተመጣጣኝ ነው አይደለም? ሊሆን አይችልም። በዜና አበውም ያለው ተመሳሳይ ታሪክ አለ። እንደምታውቁት አንድ ሰው ነበረ ይባላል። ብዙ ሰው ነፍስ ገደለ፣ አጠፋ። ከዛም በኋላ ተመልሶ ሄደ። ብዙ የነፍስ አባቶች ጋር እየሄደ በጣም ብዙ ቢናዘዝም ነፍስ መግደሉን እያሰቡ ግን በጣም ሲደነግጡ እነሱንም እየገደለ ይዘልቅ ነበር። አንድ የነፍስ አባት ጋር ሄደና ግን ነፍስ ገድያለሁ አላቸው። እንግዲያውስ እሺ እግዚአብሔር ይቅር ይልሃልና 2 ስገድ አሉት። እና እሱ እንደዛ ተብሎ በደስታ ሲወጣ ይሄንን ኑዛዜ የተቀበሉት ካህን ጋር ግን እግዚአብሔር ወርዶ ያጠፋው የከበረውን የሰው ልጅ ነፍስ ነውና እንዴት 2 ስገድ ትለየዋለህ አለ። ያን ካህን ታዲያ ለእግዚአብሔር ምን ብሎ መለሰለት? እንዲያውም እኔ ጨካኝ ነኝ፣ አንተ ብትሆን ኃጢአት ተሰርዮልሃል፣ በሰላም ሂድ ነበር የምትለው አለ። ምክንያቱም የሰው ኃጢአትና የእግዚአብሔር ጽድቅ ስለማይመዛዘን። እየሰማችሁ ነው? ሌላው ስለ ቀኖና ማወቅ ያለብን ነገሮች ክርስቲያኖች፣ አንደኛ ሰው ቀኖና የሚሰጠው ኃጢአት ሰርቷልና ሰውነቱን ንጹህ አድርጎ ወደ ቅዱሳት ምስጢራት መሳተፍ እንዲችል ነው። ኃጢአት ሰውነትን ታቆሽሻለችና ቀኖና የሚሰጠን ንጹህ ሆነን ልንሳተፈው የተዘጋጀልንን የቅዱስ ቁርባን ምስጢር መሳተፍ እንድንችል፣ በቆሸሸው አንደበታችንና ሰውነታችን ወደ ቅዱሳት ምስጢራት መቅረብ ስለማንችል። ሁለተኛው ቀኖና የሚሰጠን ኃጢአት የመስራት የሚያስከፍለው ዋጋ እንዳለ እንድናቀው። እየሰማችሁ ነው? አዎ፣ ኃጢአት ምን ታስከፍላለች? ዋጋ ታስከፍላለች። እሱን ማወቅ ስላለብን በዚህ ቀኖና መሰረትነት ሰዎች ኃጢአታቸውን ይናዘዛሉ። በኑዛዜያችን ውስጥ ደግሞ አሁንም አደራ ትኩረት ማድረግ ስላለብን ነው። ኑዛዜያችን በተቻለ አቅም ምክንያት አልባ መሆን አለበት። አብዛኛው ሰው ንስሐ ስንገባ ስንናዘዝ፣ በተለይ ለ2 ለ3 የሆነን የሰራነው ኃጢአት ከሆነ ስንናዘዝ አብረን ሰዎቹንም እንጠራለን። ብቻዬን አልሰራሁትም፣ ያው ነገሌም ነበሩ፣ እነሱም የተወሰነ ነገር እንትን ብሏል፣ እኔም በእነሱ ተነሳሽነት ገብቼ እንዲያድርጌው ነው እንጂ እኔ መጀመሪያውንም አልመጣልኝም እንዲህ አይነት ሐሳብ ይላል። ይሄ ትክክለኛ ኑዛዜ አይደለም። እየሰማችሁ ነው? አዎ፣ እውነተኛ ኑዛዜ ምክንያት አልበኛ ነው። በደልኩ ይላል እንጂ በድለናል ብሎ አጠቃሎ የሌላውንም ሰው ኑዛዜ አብሮ አይናዘዝም። እየሰማችሁ ነው? ጥሩ። ሌላኛው ደግሞ አንድ ሰው ንስሐ ሲገባ አሁንም መጠንቀቅ ያለበት ትላንትና በሉ ትላንትና የሰራውን ጽድቅ ማስታወስ የለበትም። ብዙ ሰዎች ኃጢአታቸውን ለመናዘዝ ኑዛዜ እያደረጉ ትላንትና የሰሩትን መልካም ስነ ምግባራት ያስታውሷቸዋል። ለምሳሌ በጣም በጎ የሚያደርግ ከሆነ፣ ገንዘቡን የሚያፈስ ከሆነ፣ ብዙ ለቤተ ክርስቲያን ጉልበቱን የሚሰጥ፣ ዕጣን ጧፍ ዘቢብ የሚያስገባ፣ በተለያየ አገልግሎት የሚሳተፍ ሰው ሲሆን ልክ ኑዛዜ ለመናዘዝ ሲገባ ኃጢአቱን እንደሚናዘዘው አብሮ የሰራቸውን መልካም ስራዎች ይናገራል። ዓላማው ምን ለማድረግ መሰላችሁ ይላል ቅዱስ ቄርሎስ፣ የሚሰማውን የካህኑን ኑዛዜ ግራ ለማጋባት ነው ይላል። ጽድቁንና ኩነኔውን እኩል ይነግረውና አንተ መዝነው እንደማለት ነው። እየሰማችሁ ነው? የሰራውን ጥሩ ነገር ይዘረዝርለትና እቺንም አርጌ ነበረ፣ ያው እቺንም ክፉ ነገር ሰርቼ አይ አንተ ችግር የለም ይሄን ሁሉ ጥሩ ነገር አድርገህ እግዚአብሔር ምንም አይልህም፣ ስላረከው ጥሩ ነገሮች ደግሞ እግዚአብሔር ምሕረት ያደርግልሃል መባልን ይፈልጋል። ስለዚህ አብዛኛው ሰው የሰራውን ጽድቅ ስራ አብሮ ይናዘዛል። ልክ አይደለም። እየሰማችሁ ነው? ጥሩ። ሶስተኛው ደግሞ ቅዱስ ባስልዮስ የሚመክረው ትልቁ ምክር ሰው ንስሐ ለመግባት ሲሄድ ምን ማድረግ አለበት ሲባል ቀኖናውን ወስኖ መሄድ የለበትም ይላል። እየሰማችሁ ነው? ትላንትና ስለሰራው ኃጢአት የተሰጠውን ቀኖና ያንን ኃጢአት ሲደግመው አይ አባ ችግር የለም ዛሬም 50 ስገድ ቢሉኝ ነው፣ ስለዚህ 2 የባረገው 100 ነው፣ 3 የባረገው 150 ነው፣ 150ውን እንዲያካፍዬ ብሰግደው ብሎ ስሌታዊ ነገር ውስጥ መግባት የለበትም። ስለታመመው ህመም ስለሚያስፈልገው መድኃኒት ከእግዚአብሔር ዘንድ ሄዶ በካህኑ አማካኝነት መስማት ይጠበቅበታል እንጂ እሱ ራሱ ወርዶ እርሱ ራሱ መድኃኒቱን ወስኖ እንዲህ ነው የሚገባኝ ብሎ ሊሄድ አይፈቀድለትም። እየሰማችሁ ነው? ጥሩ። ስለዚህ በተቻለን አቅም በንስሐ ህይወታችን ላይ በእንደዚህ አይነት መልኩ መመላለስ የምንችል ከሆነ እግዚአብሔር አምላክም ያለቀስነውን ለቅሶ ያነባነውን እንባ በቸርነቱም ደግሞ ሊያጠራን በሚፈልገው ልክ ያጠራናል።
ቅዱስ ዳዊት ምን አለ መሰላችሁ? መዝሙር 50 ላይ ሲናገር እጠበኝ ከበረዶም ይልቅ ነጭ ሆናለሁ አለ። እስኪ እጠበኝ በሉ። ከበረዶም ይልቅ ነጭ ሆናለሁ። የበረዶ ንጣት ታስታውሱታላችሁ? ያው በጋ ላይም ብዶን በረዶ ነጭ ነው አይደል? እግዚአብሔር ከኃጢአት ሲያጥብ ከበረዶም ይልቅ ያነጣል ማለት ነው። ፍትግ አድርጎ ነው የሚያነጻው ማለት ነው እግዚአብሔር። ፍትግ ተደርጎ መነጻት የሚፈልግ ሰው ካለ ግን እጠበኝ ብሎ እርሱ ራሱ እግዚአብሔርን እንደበደለ አምኖ መምጣት አለበት። ይህንን የተመለሰ የኃጢአተኛነታችንን የሚያምን ልብ ወደ እግዚአብሔርም ቀርቦ ንስሐን ደግሞ የሚማጸንም አይምሮ አምላካችን ልዑል እግዚአብሔር ይስጠን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነውም ፍሬ እንድናፈራ አምላካችን ልዑል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።